በጌታችን በአምላካችን በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? ለባህሪ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ረድኤት፣ የአባቶቻችን በረከት፣ የሰማዕቷ የቅድስት አርሴማ በረከትና ረድኤት በሁላችንም ላይ ይደርብን። እግዚአብሔር በረዳን መልኩ እንማማራለን። እንደተለመደው ባለፉት ሳምንታት ነገረ ሃይማኖት በሚል አርዕስት እየተማማርን ነበረ። የተወሰኑ 3-4 ቀናት ይመስለኛል። አሁን ደግሞ ኦርቶዶክሳዊ የመዳን ትምህርት የሚል ወይም ደግሞ ነገረ ድህነት በኦርቶዶክሳዊ አስተምህሮ ነው የምንማማረው ማለት ነው እና በእነዚህ ቀጣይ ጥቂት ሳምንታት ደግሞ ይህንን አርዕስት መነሻ በማድረግ እንማማራለን ማለት ነው። አምላካችን ቅዱስ እግዚአብሔር ለቀደሙት ለነቢያት ትንቢት፣ ለሐዋርያት ስብከት፣ ለተከታዮቻቸውና ለሊቃውንቱ ሁሉ ጥበብና ምስጢርን የገለጸ የጥበብ የምስጢር መዝገብ እግዚአብሔር መንፈስ ቅዱስ እንዲያስተምረን እንዲመክረን ጥበቡን ምስጢሩን እንዲገልጽልን ቅዱስ ፈቃዱ ይሁንልን። እንግዲህ ኦርቶዶክሳዊ የመዳን ትምህርት ነው የምንማማረው። ነገረ ድህነት ወይም ኦርቶዶክሳዊ የመዳን ትምህርት በቤተ ክርስቲያናችን የትምህርት ሁሉ መሰረት እንደሆነ ይታመናል። የትምህርት ሁሉ መሰረት ነው። የቤተ ክርስቲያናችን አስተምሮ መሰረቱ ነገረ ድህነትን መነሻ ያደረገ ነው። ነገረ ድህነትንም መድረሻ ያደረገ ነው። የምንማረው ለመዳን ነው። ድህነታችን ለማጽናት ነው። ድህነታችን ለመጠበቅ ነው። ድህነታችን ለማረጋገጥ ነው። በድህነታችን ውስጥ ደግሞ የዘላለም ሕይወትን ለመውረስ ነው። ስለዚህ የቤተ ክርስቲያናችን አስተምህሮ የሚነሳው ከምን አቅጣጫ ነው? መድረሻውስ ምንድን ነው ካልን ከነገረ ድህነት ይነሳል፣ በነገረ ድህነት ደግሞ ይዘጋል። ወይም ደግሞ ነገረ ድህነት የትምህርታችን መነሻም መድረሻም ነው ማለት ነው። የማንኛውንም ትምህርታችን መመዘኛው መለኪያው ምንድን ነው ሲባል ነገረ ድህነት ይሆናል ማለት ነው። የሥርዓተ ቤተ ክርስቲያን ሁሉ መነሻው መድረሻውም ነገረ ድህነት ነውና ነገረ ድህነት በቤተ ክርስቲያናችን ሰፊ የሆነ ትንታኔ፣ ሰፊ የሆነ እውቀት፣ ሰፊ የሆነ ጥልቀት ያውም ኦርቶዶክሳዊት ቤተ ክርስቲያናችን በዚህ ጉዳይ ለዘመናት ያካበተችው ከአባቶቻችን የወረሰችው ከወንጌል የወረሰችው ከሐዋርያት ሲያዝ የመጣ ከሐዋርያት የወረደ ሐዋርያዊ ትውፊትን መሰረት በማድረግ መጽሐፍ ቅዱስን መሰረት በማድረግ ነገረ ድህነትን ታስተምራለች ማለት ነውና የቅዱሳት መጽሐፍቱ ሁሉ ዓላማ ነገረ ድህነትን ማጽናት ነው፣ ወይም ደግሞ ወደ ድህነት ወደ ማድረስ ነው። በድህነት ደግሞ ማጽናት፣ በነገረ ድህነት መጠበቅ፣ ለነገረ ድህነት ማብቃት ነው የቅዱሳት መጽሐፍት ዓላማቸው። የመጽሐፍ ቅዱስም ሆነ የሌሎች አዋልድ መጽሐፍ ትልቁ ድርሻ ሰውን ለድህነት ማብቃት፣ ሰውን በድህነት ማጽናት፣ ሰውን የዘላለም ሕይወት ማውረስ ነው። ይህንን በትምህርታችን ውስጥ ለምንመለከተው ብዙ ገለጻ አያስፈልገውም ማለት ነው። ስለዚህ ቅድም እንዳልነው የመዳን ትምህርት እንዴት ነው? ምንድን ነው ሲባል የትምህርት ሁሉ ምንድን ነው ብለናል? መሰረት ነው። የማንኛውንም ትምህርት ሆነ አስተሳሰብ ሁሉ መመዘኛው መለኪያው ምንድን ነው? ነገረ ድህነት ነው። ይህ ነገር ጥሩ ነው አይደለም፣ ይህ ነገር የቤተ ክርስቲያን ትምህርት ነው አይደለም የሚለው ሚዛኑ ምንድን ነው ሲባል ነገረ ድህነት ላይ ባለው ጭብጥ ነገር ማለት ነው። እና ነገረ ድህነት በብሉይ ኪዳን በሐዲስ ኪዳን የራሱ የሆነ ይዘት አለው። በአጭሩ እኛ የምንማረው ዋናው መሰረቱ ብሉይ ኪዳንም ወደ ሐዲስ ኪዳን ማድረስ ነው የነበረው። ሐዲስ ኪዳን ግን ለዘላለም አዲስ ሕግ ሆኖ የሚጸና ነው። መጽሐፉም እንደሚናገረው ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም። የጸናው የማያልፈውን የድህነት ትምህርት ነው የምንማረው። ምክንያቱም የእግዚአብሔር ቃል ስለሆነ ማለት ነውና የእግዚአብሔር ቃል ደግሞ የማያልፍ የማይሻር ነው። ሰው የተናገረው አይደለም፣ እግዚአብሔር የተናገረው ነው። ሰው የፈለሰፈው አይደለም፣ እግዚአብሔር ያመነጨው ነው። ስለዚህ መለኮታዊ እቅድ ስለሆነ፣ መለኮታዊ ዓላማ ስለሆነ፣ መለኮታዊ ፈቃድ ስለሆነ ጸንቶ የሚኖር ነው ማለት ነውና የትምህርቶቻችን ሁሉ መነሻና መድረሻ ነገረ ድህነት ነው ማለት ነው። ስለዚህ የጸናውን የሐዲስ ኪዳን ትምህርት በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደረገውን
የቤዛነት ስራ የሚያንጸባርቅ ነው ድህነት የምንለው። እኛ በኦርቶዶክሳዊ አስተምሮ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደረገውን የቤዛነት ስራ ምን የሚያደርግ ነው? የሚያንጸባርቅ ነው። ከኃጢአት መዳንን ከኃጢአት መንጻትን ብሎም የዘላለም ሕይወት መውረስን የሚመለከት ነው። ይህንን በትምህርታችን ውስጥ እናትተዋለን ማለት ነው። ስለዚህ የሥርዓተ ቤተ ክርስቲያንም ሁሉ መነሻውና መሰረቱ ምንድነው ሲባል ነገረ ድህነት ነው። ሥርዓተ ቤተ ክርስቲያን ቅዳሴውም ቢሆን ጸሎቱም ቢሆን ትምህርቱም ቢሆን ሕጉም ቀኖናውም እያንዳንዱ ነገር የሚለካው የሚመዘነው የሚሰፈረው የሚቆጠረው በምንድነው ሲባል በነገረ ድህነት መስፈርት በነገረ ድህነት ሚዛን ነው። ምክንያቱም እግዚአብሔር ወደዚህ ዓለም የመጣው ለምንድን ነው? የሰው ልጅ የጠፋውን ሊፈልግ እና ሊያድን መጥቷል ተብሎ ነው የተጻፈው አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን ይሄ ነው። የሰው ልጅ የመጣው የጠፋውን ምን ለማድረግ ነው? ለመፈለግ ነው። ከዚያስ ለማዳን። ስለዚህ ጌታ የመጣው እኛን ለማዳን ከሆነ ትልቁ ትምህርታችን የሚያጠነጥነው ምን ላይ ነው ማለት ነው? ነገረ ድህነት ላይ መሆኑ በዚህ ልብ ይለዋል ማለት ነው። እንግዲህ ቅድም እንዳልነው አምላክ ሰው የሆነው ማንን ለማዳን ነው? እኛን ለማዳን ነው። ቅድም እንደጠቀስነው የሰው ልጅ የጠፋውን ሊፈልግና ሊያድን ምን ብለዋልና መጥተዋልና። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ከቁጥር 1 ጀምረን እንደምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በኢያሪኮ ያልፍ ነበረ። አንድም ደግሞ የቀራጮች አለቃ የሆነ ዘኬዎስ የሚባል ሰው ነበረ። ይሄውም ቁመቱ አጭር ነበረና ጌታችን በዚያ ሊያልፍ ግድ ሆኖበት ባለፈበት ጊዜ ወደ አንድ ሾላ ወጣ። ጌታችን መድኃኒታችን ኢየሱስ ክርስቶስን ትኩር ብሎ ተመለከተውና እነሆ ዛሬ ለዚህ ቤት መዳን ሆኖለታል፣ ፈጥነህ ውረድ አለው ይላል አይደል? ያንንም በደስታ ተቀበለው። ኃጢአተኛ ተብሎ የተገለለው እንግዲህ አይሁድ የሚጸልዩት አንደኛው ጸሎታቸው ምንድነው ሲባል ቀራጭን አታሳየኝ ነው ይላል። ማንን አታሳየኝ ነው? ቀራጭን አታሳየኝ። የአይሁዶች የጸሎታቸው መነሻ ቀራጭን አለማየት ነው ማለት ነው። ቀራጭ ላለማየት፣ ለምጻም ላለማየት ነው በጣም የሚጸየፉት። ከዛ ቀጥሎ ደግሞ ማንን ላለማየት ነው? ሳምራውያንን አይደለ? አንተ አይሁዳዊ ስትሆን እኔ ሳምራዊ ሲሆን እንዴት ከኔ ውሃን ትለምናለህ አይደል ያለችው ያቺ ሳምራዊቷ ሴት። ስለዚህ ይሄ በአይሁድ ዘንድ የጸና አቋም ነበረ ማለት ነው። አይሁዳውያን ከሳምራውያን ጋር ይላል ወንጌሉ ራሱ አይተባበሩም ነበርና፣ ስለዚህ ህብረት አልነበረም። ቀራጭን ማየት አይወዱም፣ ለምጻምን ማየት አይፈልጉም አይሁዶች። ከዛ ቀጥሎ ደግሞ ሳምራውያንን ማግኘት አይፈልጉምና ሳምራውያን በሚገኙበት ሰፈር ላለማለፍ ዞረው ይሄዱ ነበር ማለት ነው። ይህን ያህል በአቋማቸው የጸኑ ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የጠፋውን ሊፈልግ ሊያድን ስለመጣ ዘኬዎስ ሆይ ፈጥነህ ውረድ አለው ይላልና ያንን በደስታ ተቀበለው ይላል። ኃጢአተኞችን በደስታ የሚቀበለው ክርስቶስ ብቻ ነው። ክብርና ምስጋና ለስሙ ይሆንልን። ያውም በዚህ ታምቶበታል አይደለ? ይሄስ ከማን ጋር ይውላል አሉት ይላል የሉቃስ ወንጌል ምዕራፍ 15 ላይ ከኃጢአተኞች ጋር ይውላል። አዎ እሱ የመጣው ሊያድን ነው። የሚያድነው ደግሞ የታመሙትን ነው። መድኃኒት ለማን ነው የሚያስፈልገው ብለዋል? ለታመሙት ወይም ደግሞ ለበሽተኞች ነው። እውነተኛ አቃቤ ሥራይ መድኃኒት ሆኖ ወይም ደግሞ ሊያድነን የመጣው መድኃኒታችን አዳኛችን ክርስቶስ ሊያድን ስለመጣ ኃጢአተኞች ጋር ዋለ። ያንንም በደስታ ተቀበለው ይላልና አይሁዶች ሊያዩት የማይፈልጉትን ብቻ አይደለም እንዳያዩ ይጸልዩ ነበር ማለት ነው። አይሁዳውያን እነሱን ላለማየት የሚጸልዩባቸውን ክርስቶስ ግን ፈጥነህ ውረድ ሲለው ከዛም ደግሞ በደስታ ሲቀበለው ክርስቶስ ኃጢአትን እንጂ ኃጢአተኛን እንደማይጠላ የመጣውን ደግሞ ኃጢአትን ሊያጠፋ ኃጢአተኞችን ሊታደግ ሊያድን መሆኑ ከዚህ እንረዳለን ማለት ነውና ነገረ ድህነት ትልቁ የቤተ ክርስቲያናችን መሰረታዊ አስተምሮ መሆኑን ከዚህ ነው የምንረዳው። ምክንያቱም አምላክ ሰው የሆነበት ትልቁ ምክንያት እኛን ለማዳን። ስለዚህ መዳን ያስፈልገው ጠፍተን ስለነበረ ነው አይደል? ከዚህ መጠየቅ ለምንድን ነው መዳን ያስፈልገው ካልን ራሱ ይሄ ቃል ይነግረናል አይደል? የሰው ልጅ ምን የሆነ ሊፈልግ መጥቷል ነው የሚለው የጠፋውን። ስለዚህ ከጥፋት ለማዳን ነው ማለት ነው። ለምንድን ነው መዳን ያስፈልገው ካልን ይሄንን ጥያቄ ራሱ ሊመልስልን ይችላል ማለት ነው። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል ማለት ጠፍተን ነበር፣ በኃጢአታችን ምክንያት ጠፍተን ነበር፣ ተሰደን ነበር፣ ሊመልሰን፣ ወድቀን ነበር፣ ሊያነሳን፣ ተጎሳቁለን ነበር፣ ሊያከብረን፣ ተባረን ነበር፣ ወደ ክብራችን ሊመልሰን፣ ተሰደን ነበረ፣ ነፃ ሊያወጣን፣ በእስራት ውስጥ ነበርን፣ በቀንበር ውስጥ ነበርን፣ በግዞት ውስጥ ነበርን፣ በጨለማ ውስጥ ነበርን። የሰው ልጅ ከኃጢአት በኋላ ተጎሳቆለ፣ ወደቀ፣ ተሰደደ፣ ባለ ዕዳ ሆነ። ከነዚህ ሁሉ ዕዳ ነፃ ለማድረግ ከነዚህ ሁሉ ዕዳ ለማዳን
ያው ዕዳ ቀላል ዕዳ አይደለም። ዕዳው አይደል? ምንድነው ዕዳው? ሞት ነው አይደለ? የኃጢአት ደመወዙ ምንድነው? ምኞት ጸንሳ ምንን ታመጣለች? ኃጢአትን አይደለ? ኃጢአት ደግሞ ምንን ታመጣለች? ሞትን። ስለዚህ የኃጢአቱ ዕዳ ምንድነው? ሞት ነውና ይሄንን ትልቅ ዕዳ እኛ ከፍለን አልጨረስነው። እንዲያውም በዕዳ ላይ ዕዳ መጨመር ነው የሆነው ስራችን። እኛ እየጨመርነው የነበረውን የተቆለለውን ዕዳ ግን ክርስቶስ አንድ ጊዜ ሞቶ ያንን ዕዳችንን ለመሰሰልን ክብርና ምስጋና ለስሙ ይሆንልን። ምን ተብሎ ነው የተጻፈው? ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን። ቆላስይስ መልእክት ላይም ቅዱስ ጳውሎስ እንደተናገረው ምዕራፍ 2 ቁጥር 14 ላይ ምን ብሎ ነው የተናገረው? እነሆ ሲከሰን የነበረውን ሲቃወመን የነበረውን የዕዳ ጽሕፈት ምን አደረገው ይላል? ደመሰሰው ይላልና ቅዱስ ኤፍሬምም በውዳሴ ማርያም ድርሰቱ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምንና የሔዋንን ዕዳ በደላቸውን ምን አደረገው? ደመሰሰላቸው ይላል ማለት ነው። ስለዚህ አምላካችን ሊያድነን መጣ። ለምን? ጠፍተን ስለነበረ። ለምን? ሞተን ስለነበረ። ሁላችሁም በኃጢአታችሁ ምኖች ነበራችሁ ነው የሚለው ኤፌሶን ላይ ሙታን ነበራችሁ ይላል አይደል? ምዕራፍ 2 ላይ ሁላችሁም በኃጢአታችሁ ሙታን ነበራችሁ ነው የሚለውና ክርስቶስ ግን ሕይወታችን ነውና ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከጥፋት ወደ ጽድቅ፣ ከኃጢአት ወደ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ሊያሸጋግረን ክርስቶስ መጣ። ስለዚህ አምላክ ሰው የሆነው ለምንድን ነው ሲባል እኛን ለማዳን መሆኑ በዚህ እንረዳለን ማለት ነው። መጽሐፍም ምንድን ያለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብለዋልና ወደዋልና ይላል አይደለ? እስመ ከመዘ አፍቀሮ እግዚአብሔር ለዓለም ይላል። እግዚአብሔር እንዲሁ ዓለሙን ምን አደረገው? ወደደው። የሚገርም ነገር ነው። እኛ እንዲሁ ነው የምንጣላው፣ እግዚአብሔር ደግሞ እንዲሁ እኛን ይወደናል። ሰው ያለ ምክንያት እንኳን ባይዋደድ ያለ ምክንያት እንኳን ሊጣላ አይገባውም ነበረ። እኛ እንዲሁ ነው የምንጣላው፣ እግዚአብሔር ግን እንዲሁ ነው እኛን የወደደን። እኛ ለመዳን የሚያበቃ ነገር አልነበረንም። ለመዳን የሚያበቃ ነገር ቢኖረን ኑሮ የጠፋውን ሊፈልግ ለማዳን ምን አይልም ነበር? አይመጣም ነበር። እኛ ለመዳን የሚያበቃ ነገር ምንም አልነበረንም። ስለዚህ ነው በክርስቶስ የሆነውን ጸጋ፣ በክርስቶስ የሆነውን ቤዛነት ማመን፣ መቀበል፣ መኖር ነው። ለዚህ ነው ያ የተሰጠውን ጸጋ ምን ማድረግ ያስፈልጋል? መቀበል፣ አምኖ መቀበል። የተቀበሉትን ደግሞ አጽንቶ ምን ማድረግ? መጠበቅ። አሁን በኋላ ላይ እንመጣበታለን። ሌሎቹ ድኛለሁ የሚለውን ፉከራ ልክ እንዳልሆነ በህይወት መኖር አስፈላጊ እንደሆነ። ምክንያቱ መዳን ህይወት ነው። መዳን ምንድን ነው? ህይወት ነው። የአንድ ቀን አይደለም። መዳን ዓላማ ነው። መዳን መኖር ነው። መጽሐፍ ምንድን ነው የሚለው? ሁሉም በአዳም እንደሚሞቱ ይላል። በማን ሕያዋን ይሆናሉ? በማን? በክርስቶስ ደግሞ ምን ይሆናሉ? ሕያዋን ይሆናሉና ሞት በአንድ ሰው በኩል ስለመጣ እንዲሁም ትንሣኤ ሙታንም ህይወትም በአንድ ሰው በኩል ምን ብለዋል? ሆነዋልና ይላል አይደለ? ቅዱስ ጳውሎስ ሲነግረን በቆሮንቶስም በሮሜም የሚያንጸባርቀው ይሄንን ነውና ሁላችንም በአንዱ አዳም ሞተን ሁላችንም ደግሞ በክርስቶስ ነው የሚለው። በማን ነው? በአዳም ሞት ከመጣ ህይወት ደግሞ በማን መጣ ማለት ነው? በማን መጣ? በክርስቶስ። በአዳም ዕዳ ከመጣ ዕዳው ደግሞ የተከፈለው በማን ነው ማለት ነው? በክርስቶስ። ስለዚህ በአዳም ጥፋቱን ጽድቁን ደግሞ በማን ሆነልን? በክርስቶስ ሆነልን ማለት ነው። የአዳም ጎን ሲከፈት ማን የተገኘችው? ማን ተገኘች? ሔዋን ተገኘች። በሷ ምክንያት ደግሞ ስህተት ወደዚህ ዓለም መጣ። የክርስቶስ ጎን ሲከፈት ደግሞ ማን ተገኘች? ማን? ቤተ ክርስቲያን። ማን ተገኘች? ከክርስቶስ ጎን ቤተ ክርስቲያን የተገኘችው። ቤተ ክርስቲያን የተቀዳችው ከማን ነው? ቤተ ክርስቲያን የተገኘችው ከማን ነው? ስለዚህ የምናነጻጽረው አሁን ማንና ማንን ነው? ሔዋንና ቤተ ክርስቲያንን። አያችሁ፣ የጌታ ጎን በጦር ሲወጋ ደሙ ፈሰሰ አይደለ? በዛ ደሙ ፈሳሽነት ደግሞ ቤተ ክርስቲያንን ምን አደረጋት? ቀደሳት፣ ባረካት፣ አነጻት ማለት ነው። ስለዚህ የአዳም ጎን ኃጢአት ነው ያመጣው። የክርስቶስ ጎን ግን ምንድን ነው ያመጣው? ጽድቅ ነው ያመጣው። የአዳም ጎን ምን አመጣ? ጨለማ አመጣ። የክርስቶስ ጎን ግን ምን አመጣ? ብርሃን። የአዳም ጎን ምን አመጣ? ሞት። የክርስቶስ ጎን ግን ምን አመጣልን? ሕይወት አመጣልን። ከአዳም ጎን የተገኘው ሁከት ነው። ከክርስቶስ ጎን የተገኘችው ግን የሰላም እመቤት ቤተ ክርስቲያን ናት። እግዚአብሔር ቤተ ክርስቲያናችንን ይጠብቅልን። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁም ምን ብለዋልና
ወደዋልና ተብሎ ተጽፏል። እግዚአብሔር እንዲሁ ስለወደደን ብቻ ሊያድነን መጣ። እኛ ለመዳን የሚያበቃ ምንም አይነት መስፈርት አልነበረንም ማለት ነው። መዳን እንግዲህ ቅድም እንደተናገርነው በብሉይ ኪዳን ወደ ሐዲስ ኪዳን ማድረስ ነው የነበረው፣ ምሳሌ ነው የነበረው። የብሉይ ኪዳኑ ድህነት ወይም ነገረ ድህነት ወደ ማን ማድረስ ነው የነበረው? ወደ ማን ማድረስ ነው? ወደ ሐዲስ ኪዳን ማድረስ ማለት ነው። አሁን ለምሳሌ የአቤልን መስዋዕት ስንመለከተው፣ የኖህምን መስዋዕት ስንመለከተው፣ የአብርሃምን መስዋዕት ስንመለከተው አብርሃም ልጁን ሊያርድ መስዋዕት አድርጎ ሊያቀርብ ተዘጋጀ አይደለ? ግን እግዚአብሔር ምንድን ነው ያደረገው? ይስሐቅ እንዲታረድ አልፈለገም እግዚአብሔር። ምክንያቱም በይስሐቅ ደም ዓለም ምን አይድንም አይደለ? ዓለም የሚድነው በአንዱ በንጹሑ በእግዚአብሔር ልጅ በኢየሱስ ክርስቶስ ቤዛነት ነው። ሁሉም በድለዋልና ሁሉም የእግዚአብሔር ክብር ምን ብሏቸዋል? ጎድሏቸዋል ተብሎ ተጽፏል። የእግዚአብሔር ክብር የጎደለበት ደግሞ ሰዎችን ወደ ክብር ሊያመጣ አይችልም። ጽድቅ የጎደለበት ደግሞ ሰዎችን ወደ ጽድቅ ሊያመጣ አይችልም። ክብር የጎደለበት ሰዎችን ወደ ክብር ሊያመጣ አይችልም። ሕይወት የጎደለበት ሰውን ወደ ሕይወት ሊያመጣ አይችልም። የሕይወት ባለጸጋ የጽድቅ ባለጸጋ የሆነው አንድያ ልጁ ኢየሱስ ክርስቶስ ግን ወደዚህ ዓለም መጥቶ ዓለሙን ሁሉ በደሙ ቀድሶ አዳነ። መጽሐፉ ምንድን ነው የሚለው? ይስሐቅ አብርሃም አባቱ ሊያርደው ሊሰዋው ሲወስደው ምንድን ነው ያለው? አይቴ በጎ ለመስዋዕት፣ አባቴ ሆይ የሚያስፈልገው ነገር ሁሉ የያዝን ይመስለኛል። እንጨቱም አለ፣ ምኑም አለ፣ እሳቱም አለ፣ ቢላውም አለ። የጎደለ ነገር ግን አንድ ነገር ነው። አይቴ በጎ ለመስዋዕት፣ የመስዋዕቱ በግ ወዴት ነው ብሎ ይስሐቅ አባቱን ሲጠይቅ እንመለከታለን። አብርሃም ግን እግዚአብሔር መንፈስ ቅዱስ ያደረበት የእግዚአብሔርን ዓላማ የተገለጸለት ሰው ስለነበረ የመስዋዕቱን በግ ማን ያዘጋጃል አለው? ማን ያዘጋጃል? እግዚአብሔር ያዘጋጃል። አሁን ይህንን መልስ ማን የነገረው ለአብርሃም? እኔ እንጃም አላለው። አንተ ትሰዋለህም አላለው። አብርሃም እኮ አምኖ ልጅን ሊሰዋ እኮ ሄደዋል እኮ መሰዊያው ላይ እስካጋደመው ድረስ መሰዊያው ላይ እስካስቀመጠው ድረስ እኮ ሊያርደው መስዋዕት አድርጎ ሊያቀርበው እኮ አብርሃም ጨክኖ እየወሰደው ነው። ግን ምንድነው ያለው? የመስዋዕቱን በግ አንተ ነህ ብሎታል እንዴ? አላለውም አይደለ? እኛ እንቅጩን ነበር የምንናገረው። አሊያም ደግሞ ይፈራብናል ብለን ብናስብ ደግሞ ግድ የለም ሲደርስ ታውቀዋለህ ነው የምንለው አይደለ? አብርሃም ግን በእውነት የመንፈስ ቅዱስ ማደሪያ የሆነ ሰው ነው። አብርሃም ግን እውነት አብርሃም ነው ማለት ነው። እኔ ከወዳጄ ከአብርሃም ሚስጥሬን እሰውራለሁ ሆነ ያለው አብርሃም አርከ እግዚአብሔር የተባለበት ምክንያት ለዚህ ነው። አብርሃም የእግዚአብሔርን መንገድ የገለጸ፣ አብርሃም ነገረ ድህነትን የገለጸ፣ አብርሃም የመስዋዕቱን በግ አስቀድሞ የጠቆመ፣ አብርሃም ነገረ ክርስቶስን አስቀድሞ የገለጠ ሰው፣ ለነገረ ክርስቶስ ምሳሌ የሆነ ሰው፣ ለእግዚአብሔር አብ ምሳሌ የሆነ ሰው አብርሃም ልጁ አጥብቆ ሲጠይቀው ልጄ ሆይ አትጨነቅ፣ የመስዋዕቱን በግ ማን ያዘጋጃል? ማን ያዘጋጃል? እግዚአብሔር የመስዋዕቱን በግ የሚያዘጋጅ ከሆነ የሚበላውን የሚጠጣውን የሚለበሰውን እንዴት አያዘጋጅም? አሁን እኛ ለምን አናምንም ነው? ሁላችንም ማወቅ ያለብን ነገር ይሄንን ነው። አሁን በህይወታችን የማይመለሱ የሚመስሉን ጥያቄዎች ይኖሩብናል፣ ዕዳ የሆኑብን ማለት ነው። ሌሊት እንቅልፍ ያጣንባቸው፣ ቀንም እረፍት ያጣንባቸው ብዙ ጉዳዮች ይኖሩብናል አይደለ? እግዚአብሔር ለአብርሃም መስዋዕትን ካዘጋጀ፣ እግዚአብሔር ለአብርሃም ያንን ቤዛነትን ካዘጋጀ፣ እግዚአብሔር ለአብርሃም ይህንን ካዘጋጀ የእኛን ህይወት እግዚአብሔር እንዴት አያዘጋጅም? ማመን ነው የሚጠበቅብን። አምኖ እግዚአብሔርን መከተልና እግዚአብሔር በሰጠን ጉልበት መስራት፣ እግዚአብሔር በሰጠን አይምሮ መስራት፣ መልፋት፣ መድከም፣ መጣር ነው እንጂ እግዚአብሔር ያዘጋጃል። የተዘጋውን እግዚአብሔር ይከፍታል። የተቆረጠውን እግዚአብሔር ይቀጥላል። የተተከለውን እሾህ እግዚአብሔር ይነቅላል። የተቀመጠውን እንቅፋት እግዚአብሔር ያስወግዳል። እግዚአብሔር እንቅፋታችሁን ነቅሎ ይጣልላችሁ። ስለዚህ አብርሃም ምንድን ያለው? የመስዋዕቱን በግ እግዚአብሔር ያዘጋጃል አለው አይደለ? ያን ዘመን የተጠየቀው ጥያቄ አብርሃም በሚስጥር የመለሰው ግን ዮሐንስ መጥምቅ ደግሞ በግልጥ ሲመልሰው እንመለከታለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምንድነው የሚለው? ነዋ በጎ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም፣ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ሲናገር እንመለከታለን። ይስሐቅ የመስዋዕቱ በግ ወዴት ነው ብሎ ሲጠይቅ ዮሐንስ መጥምቅ ደግሞ አንተ ይስሐቅ የጠየቀው ጥያቄ እየተመለሰ ነው ብሎ ዮሐንስ መጥምቅ ምን ብሎ መለሰ? ኃጢአትን ሁሉ የሚያስወግድ የእግዚአብሔር በግ እነሆ ብሎ ሲመልስ እንመለከታለንና የነቢያት ትንቢታቸው፣ የአበውን ሱባኤያቸው፣ የአባቶቻችን መሻታቸው፣ ፍላጎታቸው ምን ነበረ ስንል የመዳን ትምህርትን ወይም ደግሞ ድህነትን መፈለግ፣ ድህነትን መሻት ነበር ማለት ነው። እንደዚህ ይላል መጽሐፉ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን
ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣውም ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ማለት ነው። ስለዚህ የነቢያት ትንቢታቸው ይሄ ነበረ፣ የነቢያት ሱባኤያቸው ይሄ ነበረ። በኋላ ላይ እንመለከተዋለን። ምን ነው ሰማያትን ቀደህ ብትወርድ ብታድነን ይሉ ነበር አይደል? እጅህን ከአርያም ላክና ምን አድርገኝ አድነኝ። የሚቀጥለው ላይ ስብከት ይገባልና ፈኑ ወዲከ ማርያም አድነኒ ወባልሃን የሚለው ይሰበካል። አስተውሉት ቅዳሴ ላይ እጅህን ከአርያም ላክና ምን አድርገኝ አድነኝ የሚለውን። አሁን እንዲያውም ጾማችን ምንድነው የሚባለው? ጾመ ማን ነው የሚባለው? ይሄ የጾም ነው ያለ ነው። ጾመ ነቢያት ነው አይደለ? ነቢያት ምን ብለው ነው የጾሙት? ከሰማይ ውረድና ምን አድርገን አድነን፣ ውረድ ተወለድ እያሉ ይጠይቁት የነበረውን ጥያቄ እኛ ደግሞ እንዲወለድ አይደለም። አንድ ጊዜ ጌታችን ምን ብለዋል? ተወልደዋል። የነቢያትን ጥያቄ የመለስ ከሰማያት የወረድ ከድንግል ማርያም የተወለድ ያዳንከን አምላካችን ሆይ ነቢያትን ጩኸታቸውና ልመናቸውን እንደሰማሃቸው ለእኛም ልመናችን ስማን። የማያቋርጥ ልመና አለብና እኛም ደግሞ የማያቋርጥ መሻት አለብና እኛም ደግሞ። ነቢያት አንዴ ጾመው እኮ ተመልሶላቸዋል። ለምንድን ነው የምትጾመው የሚሉ ሰዎች አሉ። የህይወት ጥያቄ የሌለበት ፍጡር የለም። ፍጡር ሁሉ ባለ ጥያቄ ነውና እግዚአብሔር ሳንለምነው የምንሻውን ወይም ደግሞ የሚያስፈልገንን የሚያውቅ አምላክና የሚሰጥ ቢሆንም ግን የኛ ድርሻ አለበት። ምንድነው የኛ ድርሻ? የኛ ድርሻችን ምንድነው? አንኳኩ ምን ይደረግላቸዋል የተባለው? ይከፈትላቸዋል አይደል? እግዚአብሔር ይከፍታል እንጂ ማንኳኳት የኛ ድርሻ ነው ማለት ነው። ጠይቁ ምን ትላላችሁ ይመለስላችኋል፣ ወይም ደግሞ ፈልጉ ታገኙማላችሁ ተብሎ ተጽፏል ማለት ነውና የኛ ድርሻ መጠየቅ ነው። ነቢያት ጠይቀው ተመልሶላቸዋል። የነቢያት ጌታ የነቢያትን ጥያቄ የመለስክ የወረድክ የተወለድክ አምላክ ያዳንከን አምላክ የኛንም ጥያቄ መልስልን ብለን ምን እናደርጋለን? እንጾማለን ማለት ነው። እንግዲህ ቅዱሳት መጻሕፍት የተጻፉት ለምንድን ነው ሲባል ለሰዎች የመዳን ዕውቀት ለመስጠት ነው፣ ወይም ደግሞ ሰዎችን ለማዳን እና ወደ ድህነት ወደብ ለማድረስ ነው። ቅድም እንደተነጋገር ነው ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ እንዲህ የሚል ቃል አለ። ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ የዘላለም ሕይወትን ታገኙ ዘንድ ይህ ምን ብሏል ተብሏል? ይህ ተጽፏል ይላል የዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ማለት ነው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትና ድንቅ ነገሮችን አደረገ ይላል። አሁን የመጽሐፍ ቅዱስ ዓላማ ምንድን ነው? የእግዚአብሔርን ነገር ጠንቅቆ ማስቀመጥ ነው? አይደለም። የእግዚአብሔርን ባህሪ ጠንቅቆ መጻፍ ነው? አይደለም። ሰዎች ኢየሱስ እርሱ ክርስቶስ እንደሆነ እንዲያምኑና አምነውም በስሙ የዘላለም ሕይወት እንዲያገኙ ነው እንጂ የእግዚአብሔርን ነገር ጽፎ ጠንቅቆ ማስቀመጥ ይቻላል? ይቻላል እንዴ? አይቻልም። እንዲያውም ደራሲው እንኳን የእግዚአብሔር አይደለም የእመቤታችንን ነገር ሲያደንቅ ራሱ እንደዚህ ነው የሚለው፣ ጽሒፈ ውዳሴኪ እምይሃልቀ ዝናመ ከረምት ቀለመ ወሰማይ ረቀ። እነሆ ምስጋናሽ ተጽፎ አያልቅም፣ የሰማይ የክረምት ዝናብ ሁሉ ነጠብጣብ ቀለም ቢሆን ይላል። የክረምት ዝናብ ሁሉ ምን ቢሆን? ቀለም ቢሆን፣ ሰማይም ወረቀት ወይም ብራና ቢሆንም ውዳሴሽ ምስጋናሽ ተጽፎ ምን አይልም? አያልቅም። አዎ አያልቅም። ምክንያቱም ምንድን ነው ያለችው እመቤታችን ራሱ? እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ፣ በእኔ ታላቅ ስራ ሰርተዋልና ስሙም ምን ብለዋል? ስሙም ቅዱስ ነው ብላለች አይደል? ለእኔ ታላቅ ነገርን አድርጎልኛል፣ ታላቅ ስራን ሰርቶልኛል አይደል ያለችው? ታላቅ ስራ እኮ ነው። ታላቅ ስራ እንዴት ተመዝግቦ ያልቃል እንዴ? አብ ቢባል ብለው ተርጉመውታል። አብ ቢባል ልጁን፣ ወልድ ቢባል አካሉን በድንግልና ጸንሳ በድንግልና ወልደዋለችና ታላቅ ስራን ሰራልኝ፣ ታላቅ ነገርን አደረገልኝ። ቅዱስ ዳዊትም እንደተናገረው ታላቅ ነገርን አደረገልን፣ እኛ ምን አለን ይላል? ደስ አለን ይላልና ድህነታችን ነው ደስታችን። ስለዚህ የእመቤታችን ነገር ራሱ ውዳሴዋ፣ ምስጋናዋ ሊቃውንቱስ እንደዚህ አይደል ያሉት? ዋና የድ ቅዳሴ ያለ ማርያም አኮባ አብዞ አላ ባውህዶ አኮባ ነው አላ ባይጽሮ በቃለ ዝንጋዬ። እኔስ የእመቤታችንን ቅዳሴዋን እናገራለሁ፣ ውዳሴዋን እናገራለሁ በማብዛት አይደለም፣ ምን በማድረግ በማሳነስ በማስረዘም አይደለም፣ በማሳጠር ነው እንጂ አይደል? የሚገርም ነገር እኮ ነው። እነሱ ያንን ሁሉ ድርሰትና ምስጋና አቅርበው
ያንሳል ብለው ከተናገሩት እኛ እንዴት ነው መዝሙርን አበዛችሁት እኮ ጌታን ረሳችሁት እኮ እንዴት ለሷ 2 መዝሙር ትሰጣላችሁ ብለው የሚቃወሙ ሰዎች በጣም ያሳዝናሉ ማለት ነው። ምክንያቱም እኛ የምናመሰግነው እርሷን የመረጠ እግዚአብሔርን ነው። እኛ የምናከብረው እርሷን ያከበረ እግዚአብሔርን ነው። እግዚአብሔር ያላከበረው አይከበርም። እግዚአብሔር ያከበረው ደግሞ ማንም ሊንቀው አይችልም። እግዚአብሔር ከፍ ያደረገው ደግሞ ማንም ሊጥለው አይችልም ማለት ነውና ምንድነው የሚለው መጽሐፍ ራሱ ለኩሉ በዘይረት ግበሩ፣ ለሁሉ የሚገባውን አስረክቡ፣ ክብር ለሚገባው ምን አድርጎ ክብር ስጡ ነው የሚለው። መፈራት ለሚገባው ደግሞ መፈራትን። ስለዚህ እኔ አምላክ ከሆንኩኝ አባትስ ከሆንኩኝ ክብሬ መፈራት የታለ ነው የሚለው አምላክና እግዚአብሔር ያከበረውን ነው የምናከብረው እንጂ እኛ ከእግዚአብሔር ቀንሰን ከእግዚአብሔር ሸርፈን ለፍጡር የምንሰጥ አይደለም። እግዚአብሔር ግን ባለጸጋ አምላክ ነው። ባለጸጋ አምላክ ስለሆነ ነው ጸጋ የሞላብሽ ጸጋን የተመላሽ ሆይ ደስ ይበልሽ እያልን የምናመሰግናት በወንጌሉ ስለተጻፈ ነው። ሰዎች ግን በወንጌሉ የተጻፈውን መናገር አይደፍሩም ማለት ነው። ምክንያቱም ከወንጌል ሌላ ዓላማ ስላላቸው፣ እኛ ግን ወንጌሉ የሚነግረንን ነው የምናደርገው ማለት ነውና ይሄንን መረዳት ያስፈልጋል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ያደረገው ነገር ሁሉ ምን አልተባለም? አልተጻፈም። ግን ለምንድን ነው ይህ ሁሉ የተጻፈው ከተባለ ለመዳን ኢየሱስ እርሱ የክርስቶስ እንዲሁም ደግሞ የእግዚአብሔር ልጅ እንደሆነ እንድናምንና አምነን ደግሞ በስሙ የዘላለም ሕይወት እንድናገኝ ነው የተጻፈው። ስለዚህ መጽሐፍ ቅዱስ በቂ ነው የሚሉ ሰዎች ይህ ነገር ይሟገታቸዋል፣ ይከራከራቸዋል። ይህ ቃል ማለት ነው። ሲጀመር መጽሐፍ ቅዱስ የእግዚአብሔርን ነገር ጠንቅቆ የጨረሰ መጽሐፍ አይደለም። የመዳንን ነገር ግን ጠንቅቆ የጻፈ ነው። እኛን ለመዳን ወይም ደግሞ እኛን ለድህነት ማብቃት ነው እንጂ የመጽሐፍ ቅዱስ ስራ አርዕስተ ዜና ነው እንጂ መጽሐፍ ቅዱስ አይብራራም ማለት አይደለም። መጽሐፍ ቅዱስ አይዘረዘርም ማለት አይደለም። ስለዚህ እኛ መጽሐፍ ቅዱስን ግን የምንዘረዝረው፣ መጽሐፍ ቅዱስን ግን የምንተረጉመው፣ መጽሐፍ ቅዱስ ግን የምንቀበለው ሐዋርያት እንዳስተማሩ በከመ መሐሩነ ሐዋርያት ሐዋርያዊ ትውፊትን ተከትለን ነገረ ድህነትን ሚዛን አድርገን ነገረ ድህነትን መሰረት አድርገን ነገረ ድህነትን መነሻ አድርገን ነገረ ድህነትን መድረሻ አድርገን ነው መጽሐፍ ቅዱስን የምንመለከተውና መጽሐፍ ቅዱስ ለመዳን የዘላለም ሕይወትንም ለማግኘት በቂ መጽሐፍ ነው። መጽሐፍ ቅዱስ ግን ዕውቀት ለመጨመር የገደበው ነገር የለም ማለት ነውና የተጻፈበት ምክንያትም ይሄ እኛን ለማዳን የዘላለም ሕይወት ለማውረስ መሆኑን ልናውቅ ይገባል ማለት ነው። ስለዚህ ለዚህ ነው ቅዱሳት መጻሕፍትን ወይም አዋልድ መጻሕፍትን በመጽሐፍ ቅዱስ ሚዛንና በመጽሐፍ ቅዱስ መነጽር በመጽሐፍ ቅዱስ መመዘኛ አድርገን የምንቀበልበት ምክንያት ለዚህ ነው። ትውፊትንም ታሪክንም የቤተ ክርስቲያን ቀኖናም ከዚህ ይነሳል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ነገር ሁሉ ተጽፎ አላለቀም። እግዚአብሔር የሰራው ስራ ተጽፎ ሊያልቅ አይችልም። ለዚህ ነው እንዲያውም እመቤታችንን ወማርያምሰ ተአቅብ ዘንተ ኩሎ ነገረ ወትወድዮ ውስተ ልባ፣ ማርያም ግን ይህንን ሁሉ ምስጢር በልቧ ምን ታደርገው ነበር? ትጠብቀው ነበር። ስለዚህ እመቤታችን በልቧ የጠበቀችው በጣም ብዙ ምስጢር፣ ሐዋርያት ያዩት በጣም ብዙ ምስጢር የተጻፈው ግን እኛን ለድህነት በሚያበቃ ደረጃ መሆኑን መረዳት ያስፈልጋል ማለት ነው። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉ ቅዱሳን መጻሕፍትን አውቀሃል ይላል መጽሐፉ። ሌላው የሐዋርያት ተልእኮና ስብከት ቅድም እንደተናገርነው እንግዲህ መጀመሪያ የቅዱሳት መጻሕፍት ዓላማ እኛን ምን ማድረግ ነው? ወደ ዘላለም ሕይወትና ለድህነት ማብቃት መሆኑን አይተናል። የአበው ወይም ደግሞ የኦሪቱም ሆነ የሌላው የነቢያት ትንቢትም ምን ማድረግ ነው? ተልእኳቸው ወደ ድህነት መምራት እንደነበረ፣ ውረድና ድነን የሚል ጩኸት እንደነበረ ተረድተናል። አሁን ደግሞ የሐዋርያት ተልእኮና ስብከትም ምንድን ነው? ዓላማው የሰው ልጅን ማዳን ወይም ደግሞ ዓላማው የሰው መዳን ነው። የሐዋርያት ተልእኮም ይሄ ነው። የሐዋርያት ተልእኮ የሚያጠምቁት ሰዎችን ምን ለማድረግ ነው? ለማዳን ነው። የሚያስተምሩት ሰዎችን ምን ለማድረግ ነው? ለማዳን ነው። የሐዋርያት ክህነት፣ የሐዋርያት ሐዋርያዊነት፣ የሐዋርያት ተልእኮ፣ የሐዋርያት ዓላማ፣ የሐዋርያት ጉዞ፣ የሐዋርያት መንገዳቸው ሁሉ እኛን ለማዳን መሆኑ ቅዱስ መጽሐፉ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስም ምን አይነት ዓላማ ይዘው ሊጓዙ እንደሚገባቸው፣ በምን አይነት መንገድ መራመድ እንዳለባቸው፣ የወንጌሉ ዓላማ ምን እንደሆነ፣ የተልእኳቸው ዓላማ ምን እንደሆነ ራሱ ጌታችን ሲነግራቸው እንመለከታለን። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ምን አድርጉ? ስበኩ አይደል? የማርቆስ ወንጌል ምዕራፍ 16 ቁጥር 15-16 ለምንድን ነው ወደ ዓለም የሄዱት?
ለምንድን ነው ወንጌልን ለፍጥረት ሁሉ የሚሰብኩት ካልን ቀጥሎ ስንመለከተው ምንድነው የሚለው? ያመነ የተጠመቀ። ከዚህ ቀጥሎ ምንድነው የሚለው? ያመነ የተጠመቀ ያላመነ ግን ይፈረድበታል። ያመኑት እነዚህ ነገሮች ይከተሏቸዋል። በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ፣ የሚጎዳ ነገርን ቢጠጡ አይጎዳቸውም፣ የሚገድልም ነገር ቢጠጡ አይጎዳቸውም ተብሎ ተጽፏል። በሕሙማንና በድውያን ላይ እጆቻቸውን ይጭናሉ፣ እነርሱም ይድናሉ ወይም ደግሞ ይፈወሳሉ ተብሎ ተጽፏል ማለት ነው። ስለዚህ የሐዋርያት ዓላማ ምን ነበረ ካልን ማዳን ነው የነበረው። እንድን ዘንድ ምን እናድርግ ሲሏቸው በኢየሱስ ክርስቶስ እመኑና ንስሐ ገብታችሁ ምን በሉ ነበረ? ተጠመቁ። አሁን ጥምቀት ለኛ ሱታፊ ምስጢር ነው አይደለ? ምስጢራተ ቤተክርስቲያን ከምስጢራተ ቤተክርስቲያን አንዱ ምንድነው? ጥምቀት ነው። ስለዚህ ጥምቀት በቤተክርስቲያናችን በጽኑ አቋም በኦርቶዶክሳዊ አስተምሮ በነገረ ድህነት አስተምሮ ጥምቀት አንዱ የድህነት በር እንደሆነ ነው። የድህነት ምንድነው? ጥምቀት የድህነት በር ነው። ለመዳን አይደለም የምንጠመቀው ይላሉ ሰዎች፣ ለመወለድ አይደለም የምንጠመቀው ይላሉ ሰዎች። ይሄ ግን አለማወቅ ነው። መጽሐፉ ራሱ ማጥመቅ ድህነት መሆኑን ይናገራል። ምክንያቱም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ስንመለከት ጴጥሮስን ወይም ደግሞ ሐዋርያትን ምን ብለው ነው የጠየቋቸው ሰዎች? ያን መንፈስ ቅዱስ በወረደላቸው ዕለት ፈሪዎቹ ደፋሮች ወይም ደግሞ ፈሪዎቹ ጥቡአን በሆኑበት ቀን፣ ቆራጦች በሆኑበት ቀን፣ የዛን ቀን በኃይል ወንጌልን በሰበኩበት ቀን ምንድነው ያሉት? 3000 ያህሉ ሰዎች መጥተው እንድን ዘንድ ምን እናድርግ? ምን እንል ዘንድ? እንድን ዘንድ። አያችሁ። ከዛ ለመዳን ምንድነው የታዘዘላቸው መድኃኒቱ? በኢየሱስ ክርስቶስ እመኑና ንስሐ ገብታችሁ ምን በሉ? ተጠመቁ ነው አይደለ? ይሄ ነው እኮ በቃ ለመዳን የሚያስፈልገው ይሄ ነው። ጥምቀት አያድንም የሚል አስተምሮ የሚያስተምሩ ሰዎች ይህንን ነገር ስላልተረዱት ነው እንጂ ጥምቀትማ ያድናል። ያመነ የተጠመቀ ይድናል እያለ ለምን ያመነ የተጠመቀ አለ? ያመነ የተጠመቀ ይድናል። ይሄ ብቻ ደግሞ አይደለም። ለመዳን ምንድነው የሚያስፈልገው ብለው ሲጠይቁ ሰዎችማ ለመዳንማ መጠመቅ ነው የሚያስፈልገው እያሉ። ስለዚህ መጽሐፉ የተናገረውን ሐዋርያት ያስተማሩትን ጌታ ያስተማረውን መቀበል ይሻላል ወይስ አለመቀበል? ይሄ የሰዎች ድርሻ ይሆናል ማለት ነው። ስለዚህ የሐዋርያት ተልእኮና ዓላማ ምን ነበረ ሲባል ማዳን ወይም ደግሞ የሰው ልጅ መዳን ነው ነበር ማለት ነው። ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሎ እንደተጻፈ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። አንደኛ ጴጥሮስ ምዕራፍ 1 ላይ ማለት ነው። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይላል ቲቶ ላይ ነው። ሌላው መዳን በቤተክርስቲያናችን አስተምሮ ምስጢራተ ቤተክርስቲያን የሚፈጸሙት በመዳን ሂደት ወሳኝ ሚና ስላላቸው ነው። በመዳን ሂደት ወሳኝ ሚና ስላላቸው ነው። ቅድም እንደተናገርነው ማለት ነው። ለመዳን በእምነት ብቻ ነው ለሚሉ ሰዎች ይህ ነገር ያፈርስባቸዋል። ቅድም እንዳየነው የሐዋርያት ተልእኮ ምን ነበረ ብለናል? ማዳን ነበረ። የሐዋርያት ተልእኮ ነገረ ድህነትን መፈጸም ነበረ። ይሄ ነገረ ድህነት ደግሞ የሚገኘው በምንድነው ስንል በምስጢራተ ቤተክርስቲያን በሚፈጸሙት ማለት ነው። በምስጢራተ ቤተክርስቲያን። ስለዚህ በኦርቶዶክሳዊ አስተምሮ ምስጢራተ ቤተክርስቲያን ለመዳን ወሳኝ ሂደት እና ሚና አላቸው ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 9 ቁጥር 5 ላይ ከቁጥር 1 ጀምሮ እንደምንመለከተው የጳውሎስ ወይም ደግሞ የሳውል ታሪክ እዛ ላይ እንመለከታለንና ሳውል ከሊቀ ካህናቱ ደብዳቤ ተቀብሎ ክርስቲያኖችን ለማሰር የበለጠ ስልጣን ተቀብሎ ወደ ደማስቆ በሚሄድበት ጊዜ ደማስቆ ላይ እንደደረሰ ድንገት ከሰማይ ብርሃን አንጸባረቀና ወደቀ ይላል። ከዛ በኋላ ሳውል ሳውል ስለምን ታሳድደኛለህ ብሎ ጌታ ሲጠይቀው አንተ ማነህ ብሎ እሱ ደግሞ ሲመልስለት አንተ የምታሳድደኝ እኔ ማነኝ አለው? ኢየሱስ ነኝ አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልገውን ምን ያደርጉሃል? ይነግሩሃል። አያችሁ፣ በቃ ምስጢራት መፈጸም አለበት። ለመዳን ምን መፈጸም አለበት? ምስጢራት መፈጸም አለበት። ምስጢራት ደግሞ የሚፈጸሙት ምስጢር የመፈጸም ጸጋና ስልጣን በተሰጣቸው አካሎች ወይም ደግሞ ወገኖች ከካህናት ጀምሮ ማለት ነው። ስለዚህ ለመዳን የሚያስፈልግህን ወደ ከተማ ግባና ይነግሩሃል እንዳለውና እንደተጠመቀ ነው ቅዱስ መጽሐፍ የሚነግረን ማለት ነው። ስለዚህ ለመዳን የሚያስፈልገው ወይም ደግሞ የመዳን ዓላማው
በቤተ ክርስቲያናችን ነገረ ድህነት እንዴት ይመዘናል ስንል ገና ከመጀመሪያው እንደተመለከትነው የቅዱሳት መጻሕፍት ዓላማ የሰው ልጅ መዳንን ወይም ነገረ ድህነትን የሚያንጸባርቁ ናቸው። ወደ ድህነት ወደብ የሚያደርሱ ናቸው። የነቢያት ትንቢት ወደ ድህነት ወደብ የሚመራና ድህነትን የሚለምን ድህነትን በጥብቅ የሚፈልግ እንደነበረ ወደ ነገረ ድህነት አቅጣጫ የሚጠቁም መኖሩን ተመልክተናል። ከዚያ ቀጥሎ ደግሞ የሐዋርያት ተልእኮም ይህን እንደነበረ የጌታ ትምህርትም ማዳን ወይም ደግሞ ነገረ ድህነትን በተመለከተ እንደነበረ ምስጢራተ ቤተክርስቲያን የሚፈጸሙትም በቤተ ክርስቲያናችን ለመዳን ወሳኝ ሚና እንዳላቸው እየተመለከትን ቆይተናል ማለት ነው። እንግዲህ መዳን ያስፈለገው ምንድነው የሚለውን ልንመልስ ነው ማለት ነው። መዳን ይህን ያህል ከሆነ መዳን ያስፈለገው ለምንድን ነው ካልን የሰው አፈጣጠርና ክብር መመልከት ያስፈልጋል። መዳን ያስፈልገው ለሰው ልጅ ነው። ለማን ነው መዳን ያስፈልገው? መዳን ያስፈልገው ለሰው ልጅ ነው፣ ወይም ደግሞ ነገረ ድህነት የሚያስፈልገው ለሰው ልጅ ነው ማለት ነው እና የሰው አፈጣጠርና ክብር። ስለዚህ ድህነት የሚለው ነገር ከሰው ጋር በጣም ጥብቅ ቁርኝነት አለው ማለት ነው። የሰው ልጅን ለማዳን ስለመጣ መጽሐፉም እንደነገረን ቅድም ያነበብነው የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና የጠፋው ደግሞ የሰው ልጅ ነበር ማለት ነው። የሰው አፈጣጠርና ክብር ነው የምንመለከተው ማለት ነው። ሰው አፈጣጠሩ፣ የተሰጠው ጸጋ፣ የተሰጠው ሕግ ለምን ሕግ ተሰጠው ወይም ደግሞ የዕፀ በለስ መኖር ሚዛኑ ምንድን ነው የሚለውን መመለስ ያስፈልጋል ማለት ነው። እንግዲህ የሰው ልጅ አፈጣጠሩ ምንድን ነው ስንል መጽሐፍ በመጀመሪያ ስለ ሰው ልጅ የሚነግረን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር ደግሞ አለ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር አለ ይላል አይደለ? እንግዲህ የመጀመሪያው የሰውን ዲዛይን ወይም ደግሞ የሰውን ንድፈ ሐሳብ የሰውን ተፈጥሮ መነሻ ሐሳብ ስንመለከት የእግዚአብሔር መለኮታዊ ችሎታ፣ የእግዚአብሔር መለኮታዊ ዓላማ፣ የእግዚአብሔር መለኮታዊ ጥልቀት ለሰው ልጅ የነበረውን ክብርና የሰው ልጅን የፈጠረበትን አውድ ስንመለከት የምናገኘው የመጽሐፍ ቅዱስ ክፍል እግዚአብሔርም የሰው ልጅን በመልካችን እንደ ምሳሌያችን አድርገን እንፍጠር አለ የሚለው ነውና እንግዲህ እዚህ የነገረ ሥላሴ ትምህርት አለው። የሰውን ሁኔታና የሰውን መነሻ ተፈጥሯዊ ምንነትም ከዚህ መመልከት ያስፈልጋል ማለት ነውና እንግዲህ የሰው ልጅ የማን መልክ ነው ማለት ነው? የማን መልክ ነው? የእግዚአብሔር መልክ ነው። የማን አምሳል ነው? የእግዚአብሔር። ነአምን ከበቦ ለእግዚአብሔር ይላል። ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው እናምናለን ይላል። ሊቃውንቱም በሃይማኖታው የሚያስተምሩት ይህንን ነው። እንግዲህ እግዚአብሔር ዓይን፣ እጅ አለው ስንል ግን እንደኛ የሚዳሰስ የሚጨበጥ ግዙፍ የሆነ አንድ ቦታ ላይ የተወሰነ አይደለም። እግዚአብሔር ሰማይ ዙፋኔ ነው፣ ምድርም የእግሬ ምንድናት ብለዋል? መረገጫ ናት ብሎ የተናገረ አምላክ ነው። እግዚአብሔር ዓይን፣ እጅ፣ እግር አለው ስንል ልክ እንደኛ የሚጨበጥ የሚዳሰስ ግዙፍ ወይም ደግሞ በአንድ ቦታ የተወሰነ ማለት አይደለም። ዓለምን የመላ በዓለም ሁሉ ያለ ዓለምን በእጁ የያዘ አምላካችን እግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር አለው ስንል ረቂቅ የሆነ አካል ማለታችን ነው። በግዙፍ አካል የእኛን ስጋ እስከለበሰበት ወይም ደግሞ ነገረ ስጋዌውን ትተን ስለ ነገረ እግዚአብሔር ስናጠና የማይዳሰስ የማይጨበጥ ረቂቅ አምላክ ነው። እኛን ለማዳን ግን በግዙፍ አካል ተገልጿል። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ዳሰስ ነው። መጽሐፍም እንደሚናገረው አየነው፣ ዓይኖቻችን ያዩት፣ ጆሮአችን የሰማው፣ እጆቻችን የዳሰሱት ስለ ነገረ ሕይወት እናስተምራቸዋለን ብሎ ቅዱስ ዮሐንስም እንደነገረን ማለት ነውና እግዚአብሔር እጅ እግር አለው ስንል የማይጨበጥ የማይዳሰስ ዓለም ሁሉ የመላ ረቂቅ የሆነ ግዙፍ ያልሆነ ማለታችን ነው። ስለዚህ እግዚአብሔር ግን የሰው ልጅን በመልካችን እንደ ምሳሌያችን አድርገን እንፍጠር አለ። እስኪ ሰው እግዚአብሔርን የሚመስለው በምንድን ነው? በምኑ? በባህሪው። እሺ፣ በምን ባህሪው? አይዞ ሰው እግዚአብሔርን የሚመስልበት መንገድ በምንድን ነው? እንዴት ነው ሰው እግዚአብሔርን የሚመስለው? በምን? በፍቅር። በፍቅር እግዚአብሔርን ከመሰልንማ እንዲህ እንባላ ነበር ብለህ ነው? በጣም ከእግዚአብሔር ርቀን ያለ ነው። እንዲያውም ፍቅር በማጣት ነው። የሰው ሁሉ የተፈጠረበት ዓላማ
ሰው የሚኖርበትንም ምክንያት ለሰው የተሰጠው ትልቁ ህግ ምንድን ነው? ፍቅር ነው አይደለ? አንድ ህግ ነው የተሰጠው ነው የሚለው መጽሐፍ እኮ። ስንት ህግ ነው የተሰጠው? አንድ። ይሄ ሁሉ ህግ በአንድ ነገር ተጠቅልለዋል ይላል። በአንድ ነገር ተቋጥረዋል ይላል። ያ ህግን ሁሉ የቋጠረ ህግን ሁሉ የጠቀለለ አንድ ህግ የተባለው ምንድን ነው? ፍቅር ነው አይደለ? አዎ። ፍቅረ እግዚአብሔርና ፍቅረ ቢጽ ሁለት ነው። ፍቅር ደግሞ ፍቅረ እግዚአብሔርና ፍቅረ ቢጽ። አትግደል፣ አታመንዝር፣ አትዋሽ፣ በሐሰት አትመስክር፣ የባልንጀራህን ቤቱንም ሚስቱንም ህይወቱንም አትመኝ የሚለው እነዚህ ነገሮች ሁሉ ከዛም ደግሞ ቀጥሎ ባልንጀራህን እንደራስህ አድርገህ ውደድ የሚለው ፍቅረ ቢጽን ይመለከታል። ከኔ በቀር ሌላ አምላክ አታምልክ፣ የተቀረጸውን ምስል አትስገድለት፣ አታምልከው፣ የሰንበትን ቀን ትቀድሰው ዘንድ አስብ የሚሉትን ነገሮች ስንመለከታቸው ደግሞ ፍቅረ እግዚአብሔርን ነው። ከህግ ሁሉ የሚበልጠው ህግ ምንድን ነው ብሎ ሲጠይቅ ምን ብሎ ነው ጌታችን የመለሰው? ከህግ ሁሉ የሚበልጠው ህግማ ፍቅረ እግዚአብሔር ነው። አፍቅሮ ለእግዚአብሔር አምላክከ በኩሉ ህሊናከ ወበኩሉ ልብከ፣ በሀሳብህ በልቦናህ በፈቃድህ በህይወትህ ሁሉ ለማን ተገዛ? ማንን ውደድ? እግዚአብሔርን ውደድ። ሁለተኛይቱን ደግሞ እርሷን የምትመስላት ወካልታይ እንተ ትመስላ አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደ ራስህ አድርገህ ውደድ የሚለው ነው። ህግ ሁሉ በዚህ ተጠቅልሏልና ህግ ሁሉ በዚህ ተፈጽሟልና ማለት ነውና ፍቅር ቢኖረን ኖሮ ሌላውን ነገር ሁሉ በሆነልን ነበርና ያጣነው ነገር ዛሬም ቢሆን ፍቅር ነው ማለት ነው። ያኔም በኋላ ላይ እንመጣበታለን። አዳምና ሔዋን ዕፀ በለሱን የበሉት ፍቅረ እግዚአብሔር ምን ስላለባቸው ነው? ስለጎደለባቸው ነው። ፍቅረ እግዚአብሔር በልባቸው ሙላት ቢኖር ኑሮ ሰይጣን መጥቶ ይችን ብሉ ሲላቸው እግዚአብሔርን ቢወዱት ከልባቸው ቢያፈቅሩት ኖሮ ትእዛዙን ጥሰው የጠላትን ምክር ሰምተው ከእግዚአብሔር ህግና ትእዛዝ አይወጡም ነበረ። ያቺ ዕፀ በለስም የቆመችበት ምክንያት በኋላ የፍቅር ሚዛን መሆኗን እንመለከታለን ማለት ነውና አፈጣጠሩን ስንመለከት የሰው ልጅ ሰው እግዚአብሔርን የሚመስልበት ምንድን ነው አይደል ሐሳባችን። ስለዚህ ሰው እግዚአብሔርን የሚመስልበት ምንድን ነው? አልተመለሰም አይደለ? በምኑ ነው ሰው እግዚአብሔርን የሚመስለው? ዘላለማዊ ነው። እሺ ዘላለማዊ ነው። ስለዚህ በዘላለማዊነቱ ማንን ይመስላል ማለት ነው? እግዚአብሔርን። ግን ሰው ያልነበረበት ዘመን የለም አለ አይደለ? አዎ። ስለዚህ ለሰው ልጅ መነሻ አለው አይደለ? መድረሻው ግን ዘላለማዊ ነው አይደለ? እግዚአብሔር ግን መነሻ አለው የለውም አይደል? አዎ። አልፋ ወኦ ሜጋ መሰረት ነው እርሱ፣ ጠፈርም ነው እርሱ፣ ትናንትናም ዛሬም እስከ ዘላለምም እርሱ ያው ነው ተብሎ ተጽፏልና በእርግጥ የሰው ልጅ መነሻ አለበት፣ መድረሻው ግን ዘላለማዊ ነው። እሺ ሌላስ? በምኑ? አመለካከት መልካችን ቀደም እንዳልነው ማለት ነው። በጣም ጥሩ። ምን መስልበት? እሺ በጣም ጥሩ። ገዥነት አይደለ? ሁሉም ብላ ሁሉን ጠጣ አይደለ የተባለው? በገነት የነበረውን ሁሉ የመጀመሪያው እኮ የተሰራው እኮ አዳም እንዲያስተዳድር እኮ ነው አይደል? ትልቅ ጸጋ እኮ ነው የተሰጠው። ስለዚህ በገዥነቱ በአስተዳደሩ ራሱ በመግዛት ስልጣን ማንን ይመስላል? እግዚአብሔርን። አሁን ግን ለሰው ልጅ የተሰጠው ጸጋ ነው። ለእግዚአብሔር ግን ምኑ ነው? ባህሪው ነው አይደል? ጸጋ የምንለው የሚሰጥ ነገር ካልተጠቀምንበት ደግሞ ምንም ይሆን የሚወሰድ ማለት ነው። አያችሁ? ባህሪ የምንለው ግን ማንም ያልሰጠን ማንም ሊወስድብን የማይችል እኛ ግን የኛ የምንለው ነገር የለንም። ማንም ያልሰጠን ነገር አለን እንደኛ? ማንም ያልሰጠን ነገር አለ? የለም። የተሰጠንን ሁሉ ነገራችን የተሰጠን ነው። አካላችን ግዙፉ ረቂቅ ህይወታችን ነፍሳችንም ቢሆን ስጋችንም እግዚአብሔር ጠፍጥፎ ነው የሰራው። ነፍሳችንም እፍ ብሎ ነው የሰጠን። ስለዚህ ሁሉ ነገራችን ምንድነው? እኛ ራሱ ስጦታ ነን ማለት ነው አይደለ? ስለዚህ ባህሪ የምንለው ለማን ነው የሚስማማው? ለእግዚአብሔር ማለት ነው። የባህሪው መግዛት የባህሪው። ስለዚህ በገዥነት በአስተዳደር በተሰጠው ጸጋ ማንን ይመስላል የሰው ልጅ? ማንን ይመስላል? ሌላውስ በግብረ ነፍስ አይደለ? የነፍስ ግብሯ ምንድነው? ወይም ደግሞ ባህሪ የነፍስ ምንና ምን ያሟላል? ለባዊነት፣ ነባቢነት፣ ህያውነት አይደለ? ቀደም እንደተናገራችሁ እርሷ ማለት ነው ለባዊነት አይደለ? ስለዚህ ሥላሴ በአብ ልብ ያስባሉ፣ አይዟችሁ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ህያዋን ሆነው ይኖራሉ። አሁን ምሳሌ ነው። አያችሁ? እንደ ምሳሌያችን ነው የሚለው መጽሐፍ። እኛም በልባችን እናስባለን፣
በአንደበታችን በቃላችን እንናገራለን፣ በእስትንፋሳችን ተንፍሰን ደግሞ ሕይወትን እናገኛለን። ስለዚህ በእነዚህ ነገሮች ማንን እንመስላለን ማለት ነው? እግዚአብሔርን እንመስላለን ማለት ነው። ሌላው የሰው ልጅ አፈጣጠሩን ስንመለከት ኦሪት ዘፍጥረት ምዕራፍ 2 ቁጥር 6-7 ላይ ደግሞ ምን ይላል? ወገብሮ እግዚአብሔር ለሰብእ እምነ መሬተ ምድር ወነፋ ውስተ ገጹ መንፈሰ ሕይወት ወኮነ እጓለ እመሕያው። እግዚአብሔር ደግሞ የሰው ልጅን ከምድር አፈር ፈጠረው፣ በአፍንጫውም ላይ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እግዚአብሔር ከመሬት ምድር የሰው ልጅን ፈጠረው። ከዚያ ቀጥሎ በአፍንጫው ላይ የሕይወትን እስትንፋስ እፍ አለበትና ሕያው ነፍስ ያለው ሆነ። እንግዲህ የሰው ልጅ አፈጣጠርን ይህንን ይመስላል። ሌላ ለሰው ልጅ የሰጠው ጸጋ ምንድን ነው የነበረው? ለሰው ልጅ የሰጠው ጸጋ ምንድን ነው? ዘላለማዊነት። አዎ ጥሩ ነው። ስለዚህ ለሰው ልጅ የሰጠው ጸጋ ምንድን ነው? ህላዊነት። አዎ የመኖር ጸጋ ተሰጥቶታል። ልክ ነው። ክብር አይደለ? አዎ ክብር ተሰጥቶታል። ጸጋው እስከ ተገፈፈበት ድረስ እግዚአብሔር በጸጋ አስውበቷል፣ አስጊጦታል። ግን ቅድም እንዳነሳ ነው ትልቁ ጸጋ የተሰጠው ምንድን ነው? ገነትን የመጠበቅ አይደለ? ገነትን የመምራት ገነትን የማስተዳደር በእንስሳትና በአራዊቶቹ ሁሉ የገዥነት ስልጣን ምን ተብሎታል? በዓለሙ ሁሉ እንዲገዛ እንዲመራ ስልጣን ተሰጥቶታል፣ ጸጋ ተሰጥቶታል። ሌላው በመጨረሻ የተሰጠው ትልቁ ጸጋ የምናስተውለው ምንድን ነው? ነፃ ፈቃድ። ቅድም እንደተናገረው ምንድን ነው የሰጠው ጸጋ? ነፃ ፈቃድ። ነፃ ፈቃድ ምን ማለት ነው? ከዚች በገነት ካሉ እጽዋት ሁሉ ምን ትበላለህ? ፍሬያቸውን ትበላለህ። መልካምና ክፉ ከምታስታውቀው ዛፍ ግን እንዳትበላ፣ ከእርሷ በበላህ ቀን የሞትን ሞት ምን ትላለህ? ትሞታለህ ተብሎ ነው የተሰጠው አይደለ? ስለዚህ ከበላ ይሞታል፣ ካልበላ ደግሞ ለዘላለም በሕይወት ይኖራል። ስለዚህ ነፃ ፈቃድ ትልቅ ጸጋ ነው የተሰጠው ማለት ነው። ነፃ ፈቃድ ማለት ይህን ብታደርግ እንደዚህ ትሆናለህ፣ ይህንን ባታደርግ ደግሞ እንደዚህ አትሆንም፣ ወይም ይህንን ካደረግ እንደዚህ ትቀጣለህ፣ ይህንን ካላደረግክ ግን አትቀጣም። ነፃ ፈቃድ ነው ይሄ ማለት ነው። ስለዚህ ነፃ ፈቃዱ በራሱ ትልቅ ጸጋ ነው የተሰጠው፣ በሕይወት የመቆየትና እንደ ምርጫው ከሆነ ደግሞ አለመቆየት አለመኖር ማለት ነው። ስለዚህ ነፃ ፈቃድ ተሰጥቶታል፣ ገዥነት አስተዳዳሪነት ተሰጥቶታል። እነዚህ ጸጋዎች በሕይወት የመኖር ጸጋዎች ተሰጥተውታል እና የተሰጠው ጸጋ ይሄ ነው። የተሰጠው ሕግስ ምንድን ነው? ከተሰጠው ጸጋ ጋራ ይገናኛል ማለት ነው። ሕጉ ምንድን ነው የሚለው? ከዚች እንዳትበላ ነው አይደለ? መልካምና ክፉ ከምታስታውቀው ዛፍ እንዳትበላ፣ ከእርሷ በበላህ ቀን ግን ሞትን ምን ትላለህ? ትሞታለህ። ስለዚህ ይህ ሕግ ለምን ተሰጠው የሚለውን እንመለከትና እንግዲህ ይህ ሕግ ዕፀ በለስ ናት አይደለ? ዕፀ በለስ ለምን ተፈጠረች የሚለውን ማየት ያስፈልጋል ማለት ነው። ለምንድን ነው ዕፀ በለስ የተፈጠረችው? የምታዩትን ማለት ነው እኮ። ስለዚህ ክፉና ደጉን የምትለይ ናት። ስለዚህ ክፉና ደግ የሚለይባት ሆና ተፈጠረች ማለት ነው። መለያ። እሺ ጥሩ ነው። እሺ ለምንድን ነው የተፈጠረችው ዕፀ በለስ? ለማደናቀፍ አይሆንም አይደል? እሺ እግዚአብሔር እሺ ከወደደኝ ሕጌን ይጠብቃል፣ ካልወደደኝ ደግሞ ሕጌን አይጠብቅም። እሺ ለምንድን ነው ዕፀ በለስ የተፈጠረችው? እንግዲህ እዚህ ላይ እንደምንመለከተው ነው አይደለ? አዳም ለእግዚአብሔር ያለው ፍቅር ምን እንዲል ነው? እንዲገለጥ ነው አይደለ? አዎ ቅድም እንደተናገርነው እኮ ነው። ብትወዱኝስ ትእዛዜን ምን በሉ ነው የሚለው? ጠብቁ ይላል አይደለ? ስለዚህ በአጭሩ ዕፀ በለስ የተፈጠረችው የፍቅር ሚዛን ለመሆን ነው ማለት ነው። የፍቅር ሚዛን ለመሆን የተፈጠረችው የፍቅር ሚዛን መጽሐፉ እንዳለው ትእዛዜ በእርሱ ዘንድ ያለችው የሚጠብቃትን የሚወደኝ እርሱ ነው። ምን ይላል መጽሐፉ ራሱ? እርስ በርሳችሁ ብትዋደዱ ይላል ዓለም ሁሉ የኔ ደቀ መዛሙርት መሆናችሁ በዚህ ያውቃል ነው አይደለ? ሰው የእግዚአብሔር መሆኑ የሚታወቅበት ነገር ምንድን ነው? ሰው የእግዚአብሔር ስለመሆኑ መታወቂያው ምንድን ነው?
መፋቀሩ። አዎ ትእዛዙ ነው። ግን ከትእዛዙ ቁንጮው ትእዛዝ ምንድነው? ተፋቀሩ ነው አይደለ? ስለዚህ ዮሐንስ ወንጌል ምዕራፍ 13 ላይ እኮ ተጽፏል እኮ ምንድነው ያላቸው ጌታችን ለሐዋርያት? አዲስ ትእዛዝ ሰጣቸዋለሁ፣ እርሷም እርስ በርሳችሁ ምን ትሉ ዘንድ ነው? ትዋደዱ ዘንድ ነው። እርስ በርሳችሁ ብትዋደዱ ዓለም ሁሉ የኔ ደቀ መዛሙርት መሆናችሁ በዚህ ያውቃቸዋል። የጌታ ስለመሆናችን መታወቂያው፣ የእግዚአብሔር ስለመሆናችን መታወቂያው የሆነ ቋንቋ መናገራችን፣ ነጠላ መልበሳችን፣ ማተብ ማሰራችንን ብቻ ማለት ነው። የእግዚአብሔር ለመሆናችን አፍቃሪነታችን ነው። መጽሐፉ የሚናገረው እንደዚህ ነው አይደለ? አንደኛ ቆሮንቶስ ምዕራፍ 13 ስለ ፍቅር ተናግረዋል አይደል? ቅዱስ ጳውሎስ ምንድነው የሚለው? እኔ የመላእክትን ሁሉ ቋንቋ ባውቅ ይላል አይደል? የዓለምን ሁሉ ዕውቀት ብጠነቀቅ ፍቅር ግን ከሌለኝ ምንድነው የሚለው? ከንቱ ነኝ ይላል አይደለ? አዎ ከንቱ ነኝ። እንዲያው ምንድን ይላል? እኔ ግን ከሁሉ የሚበልጠውን ጸጋ በብርቱ ፈለጉ፣ ከሁሉ የሚበልጠውን ጸጋ አሳያቸዋለሁ ይላል አይደል? ምዕራፍ 12 መጨረሻው ቁጥር ላይ ስንመለከት ያ ከሁሉ የሚበልጠው ጸጋ ደግሞ ዮሐንስ አፈወርቅም እንደተረጎመው ሌሎች ሊቃውንትም እንደተረጎሙት እንዲያው ሙት ማስነሳት አይደለም፣ ለምጻም ማንጻት አይደለም፣ እውር ማብራት አይደለም፣ ከሰማይ እሳት ማዝነብ አይደለም፣ እንደ ሙሴ ባህር መክፈል አይደለም፣ እንደ አናንያ እንደ አዛሪያ ከእሳት መውጣትም አይደለም፣ የከበረ ሰማዕትነትም አይደለም፣ በእምነት ታላቅነትና ጽናት ተራራ ማፍለስም አይደለም። ከሁሉ የሚበልጠው ጸጋ ፍቅር እንደሆነ ቅዱስ መጽሐፍ ራሱ ይናገራል። ከሰማዕትነት ይበልጣል ፍቅር፣ በእሳት ከመቃጠል ይበልጣል ፍቅር፣ የመላእክትን ቋንቋ ከመናገር ይበልጣል ፍቅር፣ ዕውቀትን ሁሉ ከመጠቅለል ይበልጣል ፍቅር። ስለዚህ ከሁሉ የሚበልጠው ነገር ምን እንደሆነ እርሱ መጽሐፍ ነግሮናል። እምነት፣ ተስፋ፣ ፍቅር በአንድነት ጸንተው ይኖራሉ። ከነሱ ሁሉ ግን ምን ይበልጣል ነው የሚለው? ፍቅር ትበልጣለች ነው የሚለው አይደል መጽሐፍ? የበለጠው ነገር ፍቅር ነው። ለምንድን ነው ፍቅር ከሁሉም የበለጠው? ስለዚህ ጥሩ ነው፣ ልክ ነው። እግዚአብሔር ፍቅር ስለሆነ ነው ይላል አይደል መጽሐፍ? እግዚአብሔር አፍቃሪ ብቻ እንዳይመስላችሁ፣ እግዚአብሔር ራሱ ምንድነው? ፍቅር ነው ይላል አይደል? አንደኛ ዮሐንስ ምዕራፍ 4 ላይ ስንመለከት እኮ እግዚአብሔር ፍቅር ነውና ይላል። እግዚአብሔር ምንድነው? አዎ ምን ይላል? እንዲያውም የማቴዎስ ወንጌል ምዕራፍ 3 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ ሰማያት ተከፈቱ፣ እነሆ እግዚአብሔርም እንዲህ ብሎ ተናገረ፣ መንፈስ ቅዱስ በርግብ አምሳል ወረደ፣ እግዚአብሔር አብ ደግሞ እንዲህ ብሎ መሰከረ፣ የምወደው ልጄ ብሎ። ምን የምለው ልጄ? የምወደው። አብ ልጁን ይወዳል፣ ልጅም አባቱን ይወዳል። ስለዚህ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ስለሆነ ፍቅር የእግዚአብሔር ባህሪ ስለሆነ ነው ፍቅር ከሁሉም የበለጠው፣ እግዚአብሔር ከሁሉም በላይ ስለሆነ ማለት ነው። ክብርና ምስጋና ለስም ይሆንልን። ስለዚህ ዕፀ በለስ ለምን ተፈጠረች ለሚለው ጥያቄ የመጀመሪያው መልሳችን የሚሆነው ምንድነው ስንል አዳም ለእግዚአብሔር ያለው ፍቅር እንዲገለጥ ነው። ቅድም እንደነገርኳቸው አያችሁ፣ ፍቅር የሚለው የሕግ ሁሉ ፍጻሜ መሆኑን ተመልከቱት። በአዲስ ኪዳንም ያጸናው ከሕግ ሁሉ የሚበልጠው ሕግ ምንድነው ብሎ ጠየቀና ከሕግ ሁሉ የሚበልጠው ፍቅር ነው ብሎ ነው የተናገረው ማለት ነው። ቅዱስ ጳውሎስም ያጸናው ይሄንን ነው። ቅድም የነገርኳችሁ ነው እየደገምኩት ያለሁት ማለት ነውና ያ ሕግ አዋቂ ነኝ ያለው ሰውዬ ከሕግ ሁሉ የሚበልጠው ምንድነው ሲል አይ ከሕግ ሁሉ የሚበልጠውማ እግዚአብሔርን ማፍቀር ነው፣ ከዛ ደግሞ ባልንጀራን እንደራስ አድርጎ መውደድ ነው ያለበት ምክንያት ከአዳም ነው እየተነሳ ያለው። ከማን ነው እየተነሳ ያለው? ለአዳም የተሰጠው ምን ነበር ማለት ነው? የፍቅር ሕግ ነበር የተሰጠው ማለት ነው። ለአዳም የተሰጠው የፍቅር ሕግ ነው። ይሄ ሕግ ስለፈረሰ ነው ማንም ሊፈጽመው ስላልቻለ ፍቅር የሆነው እግዚአብሔር መጥቶ ፈጸመው። ክብርና ምስጋና ለስሙ ይሁን። ስለዚህ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝም እርሱ ነው። የእግዚአብሔር ወዳጅ ለመባል ሁለት ነገሮች ያስፈልጋሉ። አንደኛው ትእዛዜ በእርሱ ዘንድ ያለችው የእግዚአብሔር ትእዛዝ ያለው መሆን፣ የእግዚአብሔር ትእዛዝ ያለው መሆን፣ የእግዚአብሔር ትእዛዝ ያዘዘውን መሆን ማለት ነው። የሚጠብቃትም የእግዚአብሔር ትእዛዝ የሚጠብቅ መሆን። አሁን የእግዚአብሔር ትእዛዝ ያለው መሆን ነው። ከዛም ደግሞ የምንጠብቀውና የእግዚአብሔር ትእዛዝ የሚጠብቅ መሆን ደግሞ ያስፈልጋል ማለት ነው። ሌላ ሁለተኛው ምንድነው? ፍጡርነቱን ሁልጊዜ ያስታውሰው ዘንድ። እንግዲህ ሁሉን ግዛ ቢባልም ሁሉን ካስገዛለት ከእግዚአብሔር በታች መሆኑ አድርግ አታድርግ በሚለው ሕግ ታወቀ ማለት ነው። ሁሉን ግዛ ቢባልም ይላል። ቅዳሴ አትናቴዎስ የሚለው ላይ የሆነ ነገር እየተመለከትኩ ነበርና በጣም የሚገርም ቃል አለው እዛ ላይ ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ። ይሄ ቅዱስ ዳዊትም የተናገረው ቃል ነው። የሰው ልጅስ ክቡር ፍጥረት ነበር፣ ታዲያ ምን ነካው? እንደ እንስሳት ሆነ መሰላቸውም አለ። እንግዲህ ሰው እንስሳ አይደለም። ሰው ቅድም እንደተናገር ነው በእግዚአብሔር አራያ በእግዚአብሔር አምሳል የተፈጠረ ክቡር ፍጥረት ነው።
ግን ሰው ክቡር ሳለ ይላል ራሱን አዋረደ። ማንን አዋረደ? ራሱን አዋረደ። ይቀጥልና ምን ይላል? ሰብእሰ እንዘ ንጉሥ ውእቱ አለ። ደግሞ ሰውስ ንጉሥ ነበር አለ። ታዲያ ምን ነካው ይልና አይ እንደ ባሪያ ራሱን አዋረደ። እንደ ባሪያ ራሱን ምን አደረገ? አዋረደ። ጌቶች ያልሆኑትም ገዙት ይላል። በጣም ነው የሚገርመው ቃሉ ራሱ። ጌቶች ያልሆኑትም ገዙት ይላል። ሰው ፈሪ መሆን የጀመረው ጌታ ያልሆነ ፍርሃት ሁሉ ገዢው የሆነ ፈሪ የሆነው ከኃጢአት በኋላ ነው። መጽሐፍም ይላል አይደለ? ኃጢአት የመጣው ፍርሃት የመጣው ከመቼ በኋላ ነው ካልን ከኃጢአት በኋላ ነው። በዚህ በምሳሌ ላይ እንደተገለጸ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል፣ ኃጥእ ግን ማንም ሳያሳድደው ይሸሻል ይላል። ጻድቅ እንደ አንበሳ ያለ ምን ይኖራል? ያለ ፍርሃት ይኖራል፣ ኃጥእ ግን ማንም ሳያሳድደው ምን ይሆናል? ይሸሻል ተብሎ ተጽፏል። እና እንግዲህ ታዲያ ሰው ንጉሥ ነበረ። ታዲያ እንደ ባሪያ ለምን ራሱን አዋረደ? ራሱን ዝቅ አደረጋልና ጌቶች ያልሆኑትም ገዙት ይላል። ከዛ ቀጥሎ ደግሞ ሰብእሰ ይላል እንዘ መላኪ ውእቱ እንታይተ እግዚአብሔር። ሰውስ በጣም ሁሉን ገዢ ነበር ከእግዚአብሔር በታች። ከማን በታች? ንገሩኝ፣ ከማን በታች? ይህንን ነው የፈለኩት። እዚህ ላይ ፍጡርነቱን ሁልጊዜ ምን ያደርገው ዘንድ ብለናል? ያስታውሰው ዘንድና ሁሉን ግዛ ተብሏል። ግን ሁሉን ግዛ ሲባል ሁሉን ካስገዛለት ከእግዚአብሔር በታች መሆኑን አድርግና አታድርግ በሚለው ሕግ እንዲታወቅ ነው ማለት ነው። እና እንግዲህ ሰው ሁሉን ገዢ ነበረ ሁሉን ካስገዛለት ከእግዚአብሔር በቀር እምታይተ እግዚአብሔር አለ። ሁሉን ካስገዛለት በቀር ከእግዚአብሔር በቀር ሁሉን ገዢ ነበር ማለት ነው። ግን አልቻለበትም፣ አላወቀበትም አለና ወበአርባ ዕለት ትሰይም ድቤሁ፣ በአርባኛውም ቀን ትሾመዋለህ፣ ለባለጸግነትም ለድህነትም ለመጽደቅም ለመኮነንም ይላል መጽሐፉ። ይችን ከዚች ላይ ብንመለከታት ጥሩ ነው። እንግዲህ የቀድሞዋንም ፍጡርነት ሁልጊዜ ያስታውሰው ዘንድ በምትለው ሰው ንጉሥ ነበር፣ ጌታ ነበር፣ ገዢ ነበር፣ ግን ሁሉን ካስገዛለት በቀር ከእግዚአብሔር በቀር በሚለው አሁን ሶስተኛዋን እንመልከታትና ቅድም ለጠቀስኩት ተያዥ ይሆናል ማለት ነው። የሰው ነፃነት ወይም ነፃ ሆኖ መፈጠሩ ይታወቅ ዘንድ ነው ዕፀ በለስ የተፈጠረችው። ምክንያቱም ነፃነቱ በምን ተገልጿል ስንል ከዚህ በበላህ ቀን ሞትን ምን ትላለህ? ትሞታለህ። ካልበላህ ግን ምን አትሆንም ማለት ነው? አትሞትም ነው አይደለ? አዎ። ይሄ ህግ ነው የተሰጠውና ይሄ ህግ ደግሞ የሰው ነፃነቱን ለማክበር ነው። ስለዚህ ምን አለ መጽሐፉ? ወበአርባ ዕለት ትሰይም ድቤሁ ይላል። ወበአርባ ዕለት ትሰይም ድቤሁ፣ በአርባኛውን ቀንም ትሾመዋለህ፣ ለባለጸግነትም ለምንም ለድህነትም። ከዚያ ቀጥሎ ደግሞ ምን ይላል? ለጽድቅም ለኩነኔም ይላልና ይህንን ጥያቄ ልጠይቃችሁ ፈልጌ ነው። እናንተ አሁን አንደኛ ነገር ዓለሙን ወስኖታል፣ ለመጽደቅም ለመኮነንም እግዚአብሔር ወስኗልና እጸድቃለሁ ብለህ ብትለፋም ብትጥርም ብትግርም ምንም አትጸድቅም፣ አታመጣም። ምክንያቱም አንድ ጊዜ እግዚአብሔር የሚጸድቁትን ምን አድርገዋል? ወስነዋል። እግዚአብሔር ለሀብትና ለድህነት መርጠው አስቀምጠዋል፣ አስቀድሞ ወስነዋል የሚሉ ሰዎች አሉ ማለት ነው። ቅድመ ሁኔታ አሁን ቤተክርስቲያናችን የምታስተምረው የመዳን ትምህርት እግዚአብሔር ለሰው ልጅ ነፃ ፈቃድ ሰጥተዋል የሚለውን ነው። እግዚአብሔር ለሰው ልጅ ምን ሰጥተዋል? ነፃ ፈቃድ። አንዳንዶቹ ደግሞ በፍልስፍናም ዙሪያ ያሉት በሌላውም አስተምሮ የሚኖሩት ሰዎች ደግሞ እግዚአብሔር ለሰው ልጅ ነፃ ነገር ወይም ነፃ ስጦታ፣ ነፃ ፈቃድ ፍሪ ዊል አልሰጠውም ብለው የሚከራከሩ ሰዎች አሉና ለዚህም መጽሐፉ ራሱ ምን ይላል? አትናቴዎስ እንግዲህ በአርባኛው ቀን ትሾመዋለህ ለባለጸግነትም ለድህነትም ከዚያም ቀጥሎ ደግሞ ለጽድቅም ለኩነኔም ይላልና ምን ለማለት ፈልጎ ነው? በ40 ቀን አንዴ እኮ ተሾሟል። ትልልቅ ሰዎች የሚባሉም ሳይቀሩ ካህናትም ሁሉ ይህንን ባለመረዳት ሌላ ነገር ሊናገሩ ይችላሉና ይህንን መረዳት ያስፈልጋል። ይህንን ነገር ማስተዋል ያስፈልጋልና በ40 ቀን ከተሾመ ሁሉ የ40 ቀን እድል ይባላል አይደለ? ይሄ ምን ሆነ? የ40 ቀን ምን ነው ይባላል? እድሌ ነው ይባላል ማለት ነው። ሰው እያጠፋ በራሱ የ40 ቀን እድሌ ነው፣ እንደዚህ ሲሆን የ40 ቀን እድሌ ነው ብሎ የሚያማሩ ሰዎችም አሉና ቤተክርስቲያናችን የምታስተምረው ነፃ ፈቃድን ነው። ከምን አንጻር ነው በ40 ቀን ትሾመዋለህ ማለት ምን ለማለት ነው? እስኪ የገባችሁን ነገር ንገሩ። ብትሰራም አያልፍልህም ብሎ ተስፋ የሚያስቆርጥ ሰዎች አሉ። ምክንያቱም አንዴ ድሃ ሆነሃል አይነት ነገር ማለት ነው። በጣም ትልልቅ የምንላቸው ሰዎች ሁሉ እንደዚህ ይላሉ። እሺ የሰው ልጅ በማህፀን 40 ቀን ሲሞላው
ያለንን ቅርጽ ይይዛል። ያለንን ቅርጽ አካላቶቻችንን ተስማምተው እንዲኖሩ ያደርጋቸዋል። ስለዚህ የሰውነት ቅርጽ የሚያገኝበት ነው አይደለ? እሺ ጥሩ እናመሰግናለን። ሌሎቻችንስ እህቶቻችንስ ለምንድን ነው በአርባ ቀን የሚለው መጽሐፍ? በ40 ቀን ትሾመዋለህ ለጽድቅም ለኩነኔም ለሀብትም ለድህነትም ለደስታም ለሀዘንም ለማግኘትም ለማጣትም። ይሄ በህይወታችን ላይ ትልቅ ሚና ስላለው ነው የጠየኳቸው። ምክንያቱ ሲጎድል የ40 ቀን እያላችሁ እንዳትተኙ ማለት ነው። እኛ በነፃነት ተሰጥቶናል። ያንን እንድንጠቀምበት እንዳንጠቀምበት የሚሆነው ራሳችን እንጂ እግዚአብሔር አምላክ ያው አንዴ ሰጥቶናል፣ ይሰጠናል። ያንን ነው ማምነው። እሺ ሌላ አለ? ጥሩ ነው ሁላችሁም የመለሳችሁት። እሺ ምናልባት ያው እሱም እንደገለጹት በጣም ሰፊ ሀሳብ ስለሆነ በብዛትም በዓለም ዙሪያ የሚነሳ ሀሳብ ስለሆነ የሰው ልጅ ነፃ ፈቃድ በተሰመረለት መስመር ነው አንዴ በተሰጠው መንገድ ነው የሚሄደው። ስለዚህ ለሚሰራቸው ስራዎች ተጠያቂነት አይኖርም የሚሉ ውዝግቦች ከዛ አንጻር የዛ ምላሽ የሚሆነው እግዚአብሔር በባህሪው የሆነውን የሚሆነውንም ፍጥረትን ከመፈጠሩ በፊት ከተፈጠረም በኋላ ያለውን ሁሉ በባህሪው ያውቃል። ስለዚህ ያንን ካወቀ ያንን ማወቁ ላይ የተመሰረተ ሳይሆን ዕጣ ፈንታው የሚሆነውን ያውቃል። ነገር ግን ነፃ ፈቃድ ቅድም እንደተነጋገርነው እስከተሰጠው ድረስ ያ የሚሆነው ግን በዛ በተሰጠው ፈቃድ ላይ ተመስርቶ የሚሆነውን ነው እግዚአብሔር በባህሪው ያውቀው የሚቆይበት ያስተምሮ እንዳለ እና ከዚህ ደግሞ ከ40 ቀን ጋር በተገናኘ ከሰውነት ስርዓት አካሄድ ጋር ፍትሃዊ የሆነ ያለው ነገር ይመስለኛል። ወንድማችን ቅድም እንዳነሳው ከዛ ጋር ሚያት ይመስለኛል። በትውፊት ተያይዞ ባዮሎጂካል ስትራክቸር። እሺ አለ ሌላ እናሳጥረው አይደለ? እየመሸብንም ስለሆነ እሺ ሁላችሁንም ማሳተፋችሁ ያው ጽፋችሁ አምጡ ምናምንም ማለት ይቻላል። ግን እዚሁም ከተነጋገርንበት አንድ ሀሳብ ነው። ያው ሀሳብ በሀሳብ ማሳደግ ከቻልና ከተወያየን ጥሩ ነው ብዬ ስላመንኩ ነው። እንግዲህ መጽሐፉ የሚለው አትናቴዎስም ሆነ ሌሎች ቅዱሳት መጽሐፍት የሚናገሩት በ40 ቀን ትሾማለህ ማለት ቅድም እንደተናገር ነው። አንድ ሰው ምን ይላል ከፍ ብለን ስንመለከተው ኦ ዘታወጾ ለህፃን ማሐቅ የብእሲ ወትፌኖ ስተከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ። እነሆ ህፃኑን ከአባቱ አብራክ ከፍለህ በዘር ቅንጣት ወደ እናቱ ማህፀን ትወስደዋለህ፣ በዛም ሰፋድል በሚባል መጠቅለያ ትጠቀልለዋለህ። ከዛ 40 ቀን ሲሞላው ምን ይሆናል ማለት ነው? አካል በዘይ አክል ቅድም እንደተባለው ባዮሎጂካል ስትራክቸር አይን፣ እጅ፣ እግር፣ ጆሮ የሰውነትን ቅርጽ በሙሉ ምን ይሆንለታል ማለት ነው? ይሰራለታል ማለት ነው። የሰውነትን ቅርጽ ይይዛል። ስለዚህ በ40 ቀን ትሾመዋለህ አለና በ40 ቀን ትሾመዋለህ ማለት ነው። ጸጋ ትሰጠዋለህ ማለት ነው። ሹመት ጸጋ አይደለ? እግዚአብሔር የሚሰጠው ጸጋ አይደለ? ሹመት ማለት ምን ማለት ነው? ጉልበት፣ ዕውቀት፣ ጸጋ፣ እጅ፣ እግር የሚዳሰስና የማይዳሰሰውን ሀብት ይሰጠዋል። ያ ማለት ምን ማለት ነው? ለጽድቅም ለኩነኔም ለሀብትም ለድህነትም። ስለዚህ ቅድም እንደተባለው እግዚአብሔር ድሃ አድርጎታል፣ እግዚአብሔር ሀብታም አድርጎታል ማለት ሳይሆን ቢሰራበት ሀብታም የሚሆንበት፣ ባይሰራበት ደግሞ ምንም የሚሆንበት ማለት ነው፣ ድሃ የሚሆንበት፣ ቢመጸውትበት የሚጸድቅበት፣ ቢሰርቅበት ደግሞ እጅ እኮ ሁለቱን ነው የሚሰራው አይደለ? እጅ ምን ያደርጋል? ይሰጣል፣ ይመጸውታል አይደለ? የታደለው ያልታደለው እጅ ደግሞ ምን ያደርጋል? ይሰርቃል አይደለ እንዴ? አንደበት እንግዲህ ሁሉም ነገር ነው የሚሆነው። ጽድቅንም ኃጢአትንም መናገር ይቻላል። ይሳደባልም፣ ይባርካል፣ ያመሰግናልም አንደበት ማለት ነው። ስለዚህ አንደበት ይሰጠንና
ቃል እግዚአብሔር ብንናገርበት፣ ሰውን ብናስታርቅበት፣ በጎ ነገር ብንናገርበት የምንጸድቅበት፣ ክፉ ነገር ብንናገርበት ደግሞ ምን የምናደርግበት ነፃ ፈቃድ ማለት ይሄ ነው ማለት ነው። አያችሁ እግዚአብሔር ምንድነው የሰጠን? የምንጠቀምበትን ነው የሰጠን። ከዛ ያንን ደግሞ መርጦ የመጠቀም ድርሻ የኛ ነው። ሰዎች ድርሻ የላቸውም ማለት ሰውን ተጠያቂ ላለማድረግ ቅድም እንደተናገረው ወንድማችን ያሜል ሰውን ተጠያቂ ላለማድረግ ይሄ ማለት ነው ሰዎች ኃጢአት ሲሰሩ ተጠያቂ እንዳይሆኑ ነው እንደዚህ የሚሉት ማለት ነው። በዓለም ግን እንደዚህ አይነት ህግ የለም። ሰው በሚሰራው ነገር ምን ይደረጋል? ይጠየቃል አይደል? እንዲያው ምንድነው የሚለው? ህግን አለማወቅ ከተጠያቂነት አያድንም ይባላል አይደል? አለማወቅ ራሱ አያድንም ማለት ነው። አያችሁ። ስለዚህ ሰዎች ኃጢአትን እንደልባቸው መስራት ስለሚፈልጉ ምን አሉ? እግዚአብሔር ነፃ ፈቃድ አልሰጠም። በቃ አንተ ኃጢአት ከሰራ አንድ ጊዜ ማን ወስኖብሃል ማለት ነው? እግዚአብሔር ወስኖብሃል። ማንም እግዚአብሔር ለኃጢአት አልወሰነም። እግዚአብሔርማ የምንጸድቅበትን አንደበት፣ የምንጸድቅበትን ልቦና፣ የምንጸድቅበትን እጅ፣ የምንጸድቅበትን እግር ነው የሰጠን ማለት ነው። ስለዚህ ሰው በእጁ መጽቶ ይጸድቃል። ሰው በእጁ ሰርቆ ደግሞ ምን ይሆናል? ይኮንናል ማለት ነው። ስለዚህ ቢመጸውትበት የሚድንበት፣ ቢሰርቅበት ደግሞ የሚኮነንበት እጅ ትሰጠዋለህ። በጎ ቃል ቢናገርበት፣ መልካም ቃል ቢያወጣበት፣ ሰዎች ቢያስታርቅበት፣ ቃል እግዚአብሔር ቢያስተምርበት፣ በጎ ነገርን ቢናገርበት፣ ሰዎችን ቢያጽናናበት በአንደበቱ ይቀደሳል፣ ይከበራል አይደለ? ክፉ ቃል ቢናገርበት፣ ኃጢአት ቢናገርበት፣ ሰውን የሚያደማ ቢናገርበት፣ ደግሞ ሰውን የሚያሳዝን ቢናገርበት ደግሞ በዛ በተሰጠው አንደበቱ ይከሰስበታል፣ እዳም ይሆንበታል ማለት ነው። ሊያው ምን ይባላል? በለፈለፉ ይጠፉ ይባላል አይደለ? በለፈለፉ ይጠፉ ይባላል ማለት ነውና በለፈለፈው ተጠያቂ ይሆናል ማለት ነው። እግዚአብሔር ግን ነፃ ፍጡር በ40 ቀን ሾመዋለ ማለት እጅ፣ አይን፣ እግር ትሰጠዋለህ። በጎ ከሰራበት ምን ይሆንለታል? ጽድቅ ይሆንለታል። ክፉ ከሰራበት ደግሞ ተጠያቂ ይሆናል እንጂ እግዚአብሔር ነፃ ፈቃድ የሰጠ አምላክ ነው። በእርግጥ የእግዚአብሔር ዓላማ ሁሉም ምን እንዲሆኑ ነው? ቀደምም እንደተነገረው አይደለ? እግዚአብሔር የመጣው አንድያ ልጁን እስኪሰጥ ድረስ ዓለምን የወደደው ማንም እንዳይጠፋ ነው የሚለው አይደለ? ማንም እንዳይጠፋ ነው የመጣው ክርስቶስ። ማንም እንዳይጠፋ ግን ማንም እንዳይጠፋ ማለት እግዚአብሔር አስገድዶ አይደለም፣ በፍቅር ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ነው። በማን ነው ሕያዋን የሚሆኑት? በክርስቶስ። በክርስቶስ ላሉት ሁሉ ይላል ኩነኔ የለባቸውምና። በማን ላሉት? በክርስቶስ ላሉት። ስለዚህ መዳን ምንድነው? ነፃ ፈቃድ ነው። ህይወት ነፃ ፈቃድ ነው። እግዚአብሔር ለሰው ልጅ ነፃ ፈቃድ ነው የሰጠው። ሰው ለሚሰራው ጽድቅም ተሸላሚ ነው፣ ለሚሰራው ኃጢአት ደግሞ ተጠያቂ ነው። ምክንያቱም እግዚአብሔር አእምሮ የሚባል ሚዛን ሰጥቶታል። ለአዳም ምንድነው ያለው? ከዚህ እንዳትበላ፣ ከበላህ ግን ይሄ ነፃነት ነው ማለት ነው። ከዚህ እንዳትበላ ብሎ አስጠንቅቆ ከበላህ ግን ትሞታለህ ማለቱ ነፃ ፈቃድ መስጠቱን ይመለከታል፣ ልብ ይለዋል ማለት ነው። ታዲያ እግዚአብሔር እኮ ያውቃል። እያወቀ እንደሚሳሳቱ ለምንድን ነው ይባላል አይደል? እንደሚሳሳቱ እያወቀ እግዚአብሔር ያውቃል። እግዚአብሔር ያውቃል ማለት ሁሉ ነገር በፊቱ ግልጥ ስለሆነ ማለት ነው። አዳም ይበላል ብሎ በትንቢት አይደለም እግዚአብሔር የሚያውቀው። አዳም እየበላ ምን እያደረገው ነበር ማለት ነው? እያየው ነበር ማለት ነው። ምን እያደረገው ነበር ሲነገሩኝ? እያየው ነበር ማለት ነው። አሁን እኛ የሆነ ነገር ስንገምት አናየውም፣ በሐሳባችን ነው የምንፈጥረው አይደለ? እግዚአብሔር በሐሳቡ አይደለም የሚያውቀው። ምክንያቱም እግዚአብሔር ነገ የሚባል ነገር የለውም፣ ትናንትና የሚባል ነገርም የለውም። መጽሐፍ ምንድን ነው የሚለው? አንተ ልጄ ነህ፣ እኔ ዛሬ ምን አደረግኩ? ወለድኩ። የመዳን ቀን ዛሬ ነው፣ እርሱም ይኸውም አሁን ነው ይላል። መቼ ነው ዛሬ? ዛሬ መቼ ነው? አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ምን ማለት ነው? መቼ ነው ዛሬ? ዛሬ ነው አይደለ? አይተረጎምም። ነገም ዛሬ ነው አይደለ? ትናንትና ዛሬ ነው። ስለዚህ በእግዚአብሔር ፊት ትናንትና የለም፣ በእግዚአብሔር ፊት ደግሞ ምን የለም? ነገ የለም ማለት ነው። እኛን ትናንትና ያልነው ያልነበርንበት ስላለ ነው። ነገ የምንለው ደግሞ መኖራችን እርግጠኛ ስላልሆነ ነው። እግዚአብሔር ግን ትናንትናም ዛሬም እስከ ዘላለምም ያው ነው ማለት በእግዚአብሔር ፊት አዲስ ነገር የለም ማለት ነው። ስለዚህ አዳም እየበላ ማን አይቶታል ማለት ነው? እግዚአብሔር አይቶታል። እግዚአብሔር ግን ሁሉን ስለሚያውቅ የእግዚአብሔር ማወቅ አይኑ ዛሬን ትናንትናን እንደ ዛሬ ነገንም እንደ ዛሬ የሚያይ አምላክ ማወቁ ለአዳም ስህተት ተጠያቂ አይደለም። ለአዳም ስህተት ተጠያቂው ራሱ አዳም ነው። አለመብላት የአዳም ውሳኔ ነው፣ መብላትም የአዳም ውሳኔ ነው። አጋጣሚ ሆኖ ግን በላ አይደለ? አጋጣሚ ሆኖ ነው የበላው አይደለ? አዎ። ስለዚህ
ለሰው ልጅ እግዚአብሔር ነፃ ፈቃዱን ሰጥተዋል። የእግዚአብሔር አዋቂነት የአዳምን ነፃ ፈቃድ አይነፍግም ማለት ነውና ነፃነቱን ለማብሰር ወይም ደግሞ የሰው ልጅ ነፃነቱን ለመጠበቅ ነፃነቱ ይታወቅ ዘንድ ዕፀ በለስ ተፈጠረች አትብላ የሚለው ሕግ ተሰጠ። ሌላው ለሰው ክብር መግለጫ፣ ሰው ኃላፊነት ሊሰጠው ሊታመን የሚችል ፍጡር መሆኑን ለመግለጥ ማለት ነው። ለክብሩ ለሰው ልጅ ቅድም ምንድን ነው የተባለው? ሁሉን ብላ ሁሉን ግዛ አይደለ ስለተባለ ይሄ ለፍጡሩ ኃላፊነት እየሰጠው ነው። ባይበላ የሚጠቀምበት ቢበላ ደግሞ የሚጎዳበት ማለት ነው። እንግዲህ እዚህ ላይ ይበቃናል። የተማርነውን መሸት ስላለ ማለት ነውና ለአዳም መሳሳት ተጠያቂው ማን ነው ብለን በሚቀጥለው እንማማራለን። እግዚአብሔር ቢያደርሰን ማለት ነውና ያደርሰናልም። እግዚአብሔር በቸርነቱ ሁላችንንም ይጠብቀን። የተማርነውን በልቦናችን ያሳድርብን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ረድኤት፣ የሰማዕቷ የቅድስት አርሴማ በረከት በሁላችንም ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።